ጤና ይስጥልኝ መምህር፣ እንደምን አሉ? እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። አምላክ አበው ይመስገን። አሜን። በእውነት ወደ ጽዋ ቲዩብ ስለመጡ በጣም ደስ ብሎኛል። ከመንገድ ነው የመጡት። እንግዲህ ይሄ ኔትወርክ ያለበት ቦታ ለመድረስ ብዙ መንገድ ሲጓዙ ቆይተዋል። አሁን ግን በሰላም ደርሰው ለዚህ መርሃ ግብር በመድረሶ በጣም በጣም እጅግ አድርጌ ነው የማመሰግነው። እንግዲህ ይሄ በጽዋ ቲዩብ ብዙ ነገሮች እናነሳለን፣ እንጥላለን። ስለዚህ እርስዎም ደግሞ ዛሬ እንግዳችን ሆነው ስለመጡ ብዙዎች እንደሚያውቁት ነው የሚነግሩኝ። አሁን እዚህ በመልእክት ላይ እነ ሳባ ኢትዮጵያዊት፣ እነ ታምሩ ካሴ ኧረ የምናውቃቸው መምህር ናቸው። አትድከም አስተዋውቃለሁ ብለህ አትድከም ብለውኛል። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። መምህር ዛሬ ዘወረደ ነው። ምን ማለት ነው ዘወረደ? እንደው እሱን ትንሽ ዳሰነው ወደ ጉዳያችን እንገባለን። በዚያውም እንኳን ለአብይ ጾም በሰላም በጤና ደረሰዎት። አሜን። እንኳን አብሮ አደረሰን። ዘወረደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የክርስቶስን ሰው መሆን የቃልን ርደት የስጋን እርገት የምናስተምርበት ሰሙነ ጾም ነው ማለት ነው። በአጠቃላይ የስጋዊ ትምህርት የቃል ርደት የስጋ እርገት በብዙ ትምህርቶቻችን መግቢያ ላይ ስለሚገኝ ነው። ወቅቱ የጾም ወቅት ቢሆንም በዘወረደ የምንጀምረው ግን ጾሙን አምላክ ሰው ሆነ ወረደ ሳንል ጾመ ስለማንል ነው እንጂ የመጣ ነው ልደትን፣ አስተርዮን፣ ጥምቀትን እያከበርን የመጣ ነው። እዚህ ላይ ደግሞ ዘወረደ ማለታችን ግን ጾመ ለማለት ሰው ስለሆነ ነው። ምክንያቱም ከጾሙ መካከል መጨረሻ ላይ ርህበ ተራበ ምንል ስለሆነ እንዴት የሚል ጥያቄ እንዳይመጣ ዘወረደ ብለን ለማስረዳት የተደረገ ሳምንት ነውና ባጭሩ ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 3 ከቁጥር 11 ጀምሮ ከኒቆዲሞስ ጋራ እግዚአብሔር ቃል በተከራከረበት በተነጋገረበት ቃል ከሰማይ አልቦ ዘአርገ ውስተ ሰማያት ዘእንበለ ዘአርገ ውስተ ሰማይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም የሚለውን ትርጉም የሰጠበት ነው። ባጭሩ ሁለት ትርጉም ይዞ ነው ይሄም የተቀመጠው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለት አንደኛው ትርጉም ወደ ሰማይ ድንግል ማርያም የወጣ በማህፀነ ድንግል የተወሰነ የለም ነው። ከሰማይ ከወረደው በስተቀር ወደ ሰማይ የተባለችው እሷ ናት። ዘወረደ የተባለውን በእርሷ ላይ አድሮ አዲስ ሰማይን ስለመሰረተባት ነው። ከሰማይ ወደ ሰማይ ስለሄደ ነው። ሁለተኛው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም የሚለው ብዙ ጊዜ ስለ እርገት ብቻ ነው የምናወራው። የቃል ርደት የስጋ እርገት የሚፈጸመው በማህፀነ ድንግል ነው። ድንግል እመቤታችን እግዚአብሔር ቃልን በቅዱስ ገብርኤል ብስራት ሲመጣ እንዳለህኝ ወል ስትለው ስጋ የርህቀት ያይደለ የርቀት እርገት ተፈጽሞለታል። የቃል እርገት በ40 ቀን የስጋ እርገት በጽንስ ነው የሚታወቀው ማለት ነው። ስጋ በቃል ገንዘብ አረገ ምንለው በማህፀነ ድንግል ይኩነኒ ስትል ነው። ቃል ደግሞ በስጋ ገንዘብ አረገ ምንለው በ40 ቀኑ ወይም ከትንሳኤ በኋላ 40ኛው ቀን ነው እና ዘወረደ ብዙ ምስጢራትን ይዞ የሚካተት ነው ማለት ነው። በዚያኛው አፈፋለ በድረጋለ ምድር ለቀቀ አረገ ብለን የቃል በስጋ ብለን እናገረን። ይሄ ግን ስጋ በቃል ገንዘብ ምክንያቱም ስጋ በመለኮቱ ወልደ አብ ቃል በትስብእቱ ወልደ ማርያም የተባለበት ዕለተ ምስጢር ይሄ ርደት ስለሆነ ሁሉም ነገሮች በዚህ ነው የሚጀምሩት ማለት ነው። በዘወረደ ነው። ወረደ ካላሉ ተጠመቀ አይባልም። ወረደ ካላሉ ተሰቀለ አይባልም። ወረደ ካላሉ በአጠቃላይ ጾመ ጸለየ ምናምን አይባልም። በርደት ስንጀምር ግን ሁሉ ይከናወናል። በቃል ገንዘብ የተከናወኑትን በስጋ ገንዘብ የተከናወኑትን ሁሉ ማየት ስለሚቻል ነው በዚህ የተጀመረው። ከዚያ በፊት የነበሩ በስጋዌ ውስጥ ምናልባት ያልያዝነውን ጉዳይ እንዳይሆን እንጂ ሶስት ነገሮችን ይዞ ስለሚሄድ ግሩም ነው። አንደኛው ቅድመ ስጋዌ፣ ሁለተኛው ጊዜ ስጋዌ፣ ሶስተኛው ድረ ስጋዌ ያለው። ቅድመ ስጋዌ ያለው ትምህርት ስጋ በግድ መራብ፣ በግድ መጠማት፣ በግድ መድከም ነበረ። ቅድመ ስጋዌ ማለት ነው። ምክንያቱም ሩቅ ቢሲ ነው ስጋ። አሁን ግን ጊዜ ስጋዌ ግን የግድ የሚባል ቀረ፣ የፈቃድ ነው።
በፈቃዱ ይራባል፣ በፈቃዱ ይጾማል፣ በፈቃዱ ይጸልያል። ወደ ገዳመ ቆሮንቶስ ገባ ስንል ራሱ የፈቃድ ነው። ለነሰ በእግር ይመውናል ነው ሁለቱ ሰበ ፈቃድ። እኛን ረሃብ በግድ ያሸንፈናል፣ እሱ ግን ወዶ ፈቅዶ በፈቃዱ ነው። የፈቃድ ናቸው ሁሉ ነገሮች ማለት ነው። እና ይህን ሁሉ የምናገኘው ግን ዘወረደ ስንል ነው። ወረደ ካላልና አይመጣም። ይሄንን ነው እንዲያውም ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ይሄንን ቃል ነው በደንብ አራቆ የነገረን። ወሶበሬ ኮለ ዝንቱ ወልድ እንዘይረ ወይ ጸም ይታልከ ለስጋ ለባይት። ይሄን ልጅን ሲራብ ሲጠማ ሲደክም ብታየው ለስጋ ብቻ እንዳሰጥ ደግሞ ይሄን ልጅን ድውይ ሲፈውስ ሙስ ሲያስነሳ ጋኔን ሲያወጣ በባህር ላይ በደረቅ ሲሄድ ብታየው መለኮቱ ብቻ ነው አትበል። አዋህደ የቃል ገንዘብ በስጋ ስጋ በቃል ቃል በስጋ ብለህ ተናገር። ይሄ ሁሉ ግን ምንድነው ዘወረደ ሲሆን ነው። እና ዘወረደ የዚህ ሁሉ የስጋያችን ምን ስለሆነ ነገ ደርሰን በሚመጣው ሳምንት ቅድስት ብለን በገዳመ ቆሮንቶስ 40 ሌሊት 40 መዓልት ጾመ መዋዕለ ጾሙ ሲፈጸም ተራበ እንዳንል ከየት መጥቶ ተራበ አምላክ ይራባል እንዳይባል ዘወረደ ስንል ግን ቃል ስጋ ሆነ ስንል ምስጢሩ ከኃይለ ቃሉ ከምስጢሩ የተስማማ ስለሚሆን ነው። ዘወረደ ይሄ ነው ዋና ጉዳዩ። ወይ ጉድ! ቃለ ሕይወት ያሰማልን መምህር፣ እድሜ ይስጥልን። በዚሁ እንዳልቀጥል ብዬ ነው። አይ እንደው እኔስ ቢቀጥልም ችግር አልነበረም። ሰማው ነገሩ በጣም እኮ ረቂቅ ነው። ሚስጥረ ስጋዌ እንደዚህ ተብራርቶ ተፍታቶ ሲታተት ሲተረጎም መስማት እንደ ስብከት ሆኖ ሲመጣ ይገርማል። ሌላ ጊዜ ይከብዳል እና እንደ ስብከት ነው የመጣው ጠጣሩ ትምህርተ ሃይማኖት እና በጣም በጣም ቃለ ሕይወት ያሰማልኝ። በጣም ደስ ብሎኛል በእውነት እንዲህ ባለ እጥር ምጥን ባለ መገለጹም ግሩም ነው እና እንኳን አደረሳችሁ የተወደዳችሁ የጽዋ ቤተሰቦች። ዛሬ የመምህር ገብረመድኅን እንየው እንግዲህ እሳቸው ብዙ ነገር ይሸፋፍናሉ። ስለዚህ ያንን እኔም እንደው ካልከሰትኩ ብዬ ብዙ አላስቸግርም፣ ግን እንደው ትንሽ ራሳቸው እንዲያስተዋውቁን አሁን በትምህርታቸው አወቅናቸው። እንደገና ደግሞ እንደው እንዴት ተወለዱ፣ የተማሩ እንደው የተማሪ ቤት ጉዞውን እንደው ትንሽ ለተመልካቹ ለጽዋ ቤተሰብ ትንሽ ገለጽ ቢያደርጉልን። አይ ራሱን ታሪኩን የሚያስተዋውቅ ሰው የተማረ ሰው ነው። በአባቶቻችን ሕይወት እኛ እስኪመጡ ድረስ አቃቢ መንበር ባለመንበር አይደለም እና ይሄን የሚተዋውቅ ለሰው የሚሆንም ትምህርትም ታሪክም ስለሌለ ለአባቶቻችን ቦታ ሰጥተን እኛ ወደ ንግግራችን ብንሄድ ነው የሚሻለው እንጂ ይሄን ያህል የሚሆን አይደለም። እንደ አቅሜ ፍኖተ ሰላም ከተማ ላይ ጉባኤ ቤት ዘርግቼው ጉልያት አዲሳት እሞክራለሁኝ። ያም ቢሆን መምህራኑ ሲገኙ ድረስ ነው እንጂ መምህራኑ ባለቤቶች ሲመጡ ለባለቤቶቹ እየለቀቅን እኛ ደግሞ በአቅማችን ነው ልናስብ የምንችለውና ወርቁ ቢታጣ ሚዛኑ አልጠፋምና በሚዛኑ ነው ማሰብ ያለብን ብዬ አስባለሁ። እና የሌለ ታሪክ አላወራችሁ። ታሪክ ካስፈለገ ብዙ የአባቶቻችን ሕይወት ስላለ በሊቅነትም በሕይወትም የሚገኙ እነዚያን ብናይ መልካም ነው። የማያስተምር ነገር ማቅረብ አልፈልግም። እድሜ ይስጥልን። ይሄ ራሱ የሚያስተምር ነው መምህር፣ እድሜ ይስጥልን። ያው በጣም ትህትናውም የሚገርም ነው። መቼስ ያበው በረከት በላዩ ላይ ያደረበት እንደዚህ ነው የሚናገር። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል። ተመልሶልናል እኮ አሁን ያሉት ራሱ ነገረን ማን ናቸው የሚለውን ስለነገረን እርስዎ ባሉት በትህትና እኛ ደግሞ በተረዳነው መጠን ተገልጦልናል። እግዚአብሔር ይስጥልን። የእርስዎም የርደት ቀን ነው ማለት ነው። ሰናይ ያው ትንሽ ድምፅ የተወደዳችሁ መልካም የተናገሩ መስሎኝ ነው፣ ይቅርታ ያቆምኩት። የተወደዳችሁ የጽዋ ቤተሰቦች ትንሽ የድምፅ እርቀት አለ ማለት እኔ ተናግሬ እስክፈጽም እና እሳቸው ጋር እስኪደርስ ትንሽ ጊዜ ይዘገያል። የእሳቸውም እኔ ጋር እስኪደርስ ትንሽ ጊዜ ይዘገያል። የኢንተርኔቱ ችግር ስለሆነ እንግዲህ ይህንንም ግምት ውስጥ እንድታስገቡ
እናመሰግናለን። አዎ እነ መታገስ ሁሉ ምንድነው ያሉት? ባያብራሩንም ነግረውናል አባታችን ብለዋል። እኔም እንደዛ ነው ያልኩት። ስለዚህ መምህር ወደ ርዕሳችን ንግባና የኢትዮጵያ የልዕልና ዘመን ማለት ምንድን ነው? ኢትዮጵያ ልዕልና ነበራት? ልዕልናዋስ በምን ይገለጣል? እነዚህን እስቲ እናንሳ መጀመሪያ። መልካም እንግዲህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች እና ብሎም በዚህ ታሪክ ውስጥ ሌሎችም ሀገራችን ያገባናል የሚሉ ቢያስቡበት ብዙ የሚከፋ አይደለም እና በዚያ ደረጃ የኢትዮጵያን የልዕልናን ዘመን ለማየት ለምንድን ነው ይሄ ምክንያት ያስፈለገው የሚለውን ማንሳት ፈልጋለሁ። አሁን ያለን ኢትዮጵያዊ ኦርቶዶክሳዊ ሰው በአራት ምክንያት የጥንቱን ማወቅ አይችልም ብዬ ያስባለሁ። በአራት ነገሮች ምክንያት አንደኛው ከ16ኛው ክፍለ ዘመን ጀምሮ እስካሁን ድረስ ለ400 ዘመናት በቆየ የውስጥ ለውስጥ ሂደቶች ላይ በተሰራ መንገድ በስኮላርሺፕ በምንም ተብሎ ባይዳን ታሪኮቻችንን ስለጻፉት ልዕልናችን በባይዳን እጅ ስለሆነ ሁልጊዜም ከዚያ ቀድተን ያመጣ ነው እኛን ስለማይገልጠን ሙሉ ዕውቀት ሊኖረን ስለማይችል በራሳችን እንድናውቀው ስለሚያስፈልግ ነው። ምን ለማለት ነው? ጠቅል ሳደርገው አሁን ኢትዮጵያዊ ሰው ኦርቶዶክሳዊ ሰው ስለ ሀገሩ ልዕልና ማወቅ ይችላል ወይ ብዬ በማይበት ሰዓት ወይም ብናይ ማወቅ አይችልም የሚል እሳቤዎች አሉ። ቢፈልግ አያውቅም ማለት አይደለም። እንዳያውቅ የሚያደርጉት አንደኛው ግን ጽሁፎቹ፣ መረጃዎቹ፣ ዋቢዎቹ ሌሎች የጻፉለት ነው ማለት ነው። የራሱ የሆነ ጽሁፍን እየተከተለ አይደለም የሚል እሳቤ አለ። ሁለተኛው ይሄ በውጭ ደረጃ ያለውን ነው። ሁለተኛው ደግሞ በሀገር ውስጥ ደረጃ ስናይ ደግሞ ታሪካችንን ልዕልናችንን ማወቅ እንችላለን ወይ ስንል አንችልም። በሀገር ውስጥ ያሉ ጽሁፎች ተቀድተው የተገለበጡ ቋንቋ እንጂ የለበሱ ለሐሳብ ለውጥ ያመጡ ስላልሆኑ የባይድ በጦርም በምንም ያልገዙን ሰዎች ግልበጣ ጽሁፎች ስለሆኑ እኛን የሚያሳዩን ስለማይመስል ነው። በሶስተኛ ደረጃ ደግሞ በሀገር ደረጃ እንኳን በሀገር በቀል ሰዎች የተጻፉ ጽሁፎቻችን ደግሞ እንዳያሳውቁን በሴራ ፖለቲካና በተበላሸ የትምህርት ካሪኩለም ተቀርጸው ዕውቀት ሆኖ ያ ስለተጻፈ በእነዚህ ምክንያት ትክክለኛውን ርዕይ የነበረንን ማወቅ አንችልም። በአራተኛ ደረጃ እንዳናውቅ ሀገር በቀል ያለው ድርሳናቱ በየገዳማቱ ያሉ ዜና መዋዕሎቹ ከግዕዙ ልሳንም ከመረጃውም ሩቅ ስለሆነ የኛን መረዳትና ማወቅ አንችልም። ከዚህ በጀርባ ባለው ደግሞ ለማወቅ እንኳን ፍለጋ ስንሄድ በብዙ መንገዶች የኛዎቹ ለባይዳን ተላልፈው በገበያም በምንም በአንድም በሌላም ነገር ተሽጠው ስለምናገኛቸው ፍለጋ ስንሄድ የሚያቅቱን ነገሮች አሉ ማለት ነው። ስለዚህ ትናንትናን የሚያሳየን አለ ወይ የሚል እሳቤዎችን እንድናስብ ይጠይቀናል። እንግዲህ ኦርቶዶክሳውያን ምንከታተል ሰዎች ማሰብ ያለብን ጉዳይ አለ። ዛሬን ለመረዳት ከትናንት መጀመር በጣም ወሳኝ ጉዳይ ነው። ትናንት የሌለው ሰው ዛሬ የለውም። ትናንትን የማያውቅ ሰው ዛሬን ማስረዳት አይችልም። ዛሬ ደግሞ ዛሬ ብቻ ነው። ትናንት ግን ታሪክ ነው፣ ግብርም ነው፣ ፍጹምም ነው፣ ተሰርቶበታል። እና ልዕልናችንን ስናወሳ የትናንት ታሪካችን ነው። በእኛ አባቶች የሚባል ተረት አለ። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው ይላሉ። ትናንት መሰረት ካሌለን ዛሬ ግድግዳ እናቆም። ዛሬ ግድግዳ የምናቆም ለነገም ስለምናስብ ነው። አሁን እየሆነ ያለው ደግሞ መሰረትም ግድግዳም ጣራም ሳይኖረን ኑሩ ነው። ወና ላይ እንደመቀመጥ ነው ማያውኔ። ምን ማለት ነው? እኛ ሁሉ ጊዜም የትናንቱን እያሰብነ የዛሬን እየኖርነ ነገን እንተነበያለን። ትናንት ሳይኖረን ግን ዛሬን አንይም። ምክንያቱም ቤተክርስቲያናችን ራሱ ትውፊታዊት ናት፣ ቅብብሎሻዊት፣ ሐዋርያዊት፣ ሰንሰለታዊት ናት። ወንጌልም እንኳን ስናነብ መንግስቱ ወጽድቆ ዛዋፈየን ያወፈይኩከ ነው። የሰጠኸኝን ሰጠውህ ነው። የሰጠኸኝም ነው ቅብብሎሽ ነው።
ቅብብሎሹ ደግሞ ትናንት ነው። ትናንት ደግሞ ህያው ነው። ትናንት ደግሞ እውነት ነው። ትናንት ልዕልና ነው። ስለዚህ ትናንትን እንዳናቅ ብዙ ጊዜ እኛ ሀገር ላይ ይወራል አዲስ ኢትዮጵያ፣ አዲስ ሀገር፣ አዲስ ምናምን። ትናንት ሳይወራ አዲስ ሊኖረን አይችልምና ከትናንት ጀምረን እንድናስብ ስለሚያስችለን ትናንት ምን ነበር ወይ ኢትዮጵያ የትናንትኗ ማናት የሚለውን እንድናይ ያስፈልጋል ማለት ነው። በተለይም አብዛኛውን ጊዜ የምናያቸው ነገሮች አሉ። በትናንትና በዛሬ መካከል ያለውን የሐሳብና የአእምሮ እድገት ልህቀት ሳናይ ትናንትን መጥላት በዛሬ ድንቁርና መሸፈን ነው ማለት። ትናንት ሐሳብ እንዳልነበረ፣ ትናንት ልህቀት እንዳልነበረ፣ ትናንት በጣም የተለያዩ መረዳት እንዳልነበረ ከዛሬ መጀመር በጣም በጣም አደጋ ነው እሱ ራሱ ማለት ነው። እየሆነ ያለው ደግሞ አሁን ብቻ ነው። አሁን ብቻውን ትምህርት አይደለም። አሁን ብቻውን ማስረጃ የለውም። ትናንት ካለ ግን አሁን ማስረጃ አለው። ያለ ማስረጃ ነው እንዲሄድ የሚፈለገው ማለት ነው። ይሄ ትክክል አይደለም እና ወደ ትናንት እንድናስብ ያስሄደናል። ምክንያቱም በሐሳብ ልልና ራሱ ትናንት የጻፉልን ሰዎችንና ዛሬ ምንጽፋቸውን ስናያቸው ሚዛናቸው የተለያየ ነው። የትናንት ቅኔዎችንና የዛሬ ቅኔዎችን ስናይ ሚዛናቸው የተለያየ ነው። የትናንት ሰዎችን የሐሳብ ክብደትና የዛሬ ሰዎችን የሐሳብ ክብደት ስናይ ሚዛናቸው የተለያየ ነው። ትናንት ትልቅ ነበር ማለት ነው የሚል ሐሳብ እንድንሰጥ ያደርገናል። ትናንት ሀገር ነበረው፣ ትናንት ታሪክ ነበረው፣ ትናንት ሃይማኖት ነበረው። ትናንትን ማስበው በአራት ምክንያቶች ነው። ትናንትን ማስበው በሃይማኖት፣ በሀገር፣ በአምልኮት፣ በፍትሃዊነት ትናንትን የምናስበው። በሀገር ደረጃ ስናስብ ትናንት ሀገር ምንድነው እንድንል ያደርገናል። በሃይማኖት ደረጃ ስናስብ ትናንት ሃይማኖታችን እንዴት ነው እንድናስብ ያደርገናል። በአምልኮት ስናስብ ትናንት በአምልኮታችን የነበረው ምንድነው እንድናስብ ያደርገናል። በፍትሃዊነት ስናስብ ትናንት ፍትሃዊነት ምንድነው እንድንል ያስፈልገናል። ኦርቶዶክሳዊነት አራት ነገሮች ስለሚያስፈልጉት ነው የማነሳው። ሀገር፣ ሃይማኖት፣ ቤተክርስቲያን፣ ፍትሃዊነት ያስፈልጋል። ወይም ቤተክርስቲያን ስንል አምልኮቱ ስላለው ማለት ነው። ለአንድ ኦርቶዶክሱ አራት ከሌለው ለኔ ምንም አይደለም። ጋራና ሸንተረሩ ጫካው ምኑ አይደለም ለኔ የምለው። ሀገር ያለው፣ ሃይማኖት ያለው፣ ክርስቲያን ኦርቶዶክሳዊነት ክርስትና ያለው እና ፍትህ ያለው ነው። እነዚህ ትናንትና ምን ነበሩ ብለን በታሪክ ውስጥ በጣም ሰፊ ዳሰሳ እንድናይ ያደርገናል። እንግዲህ ሀገራችን በታሪክም ካየነ የ6000 ዓመት ታሪክ ነው የምንተርከው። በክፍል ካየነው የ2000 ዓመት በዓመተ ልደት በክርስቶስ፣ የ3000 ዓመት በዓመተ ኦሪት በሶሎሞን ወይም በንግስት ሳባ በቀዳማዊ ምኒልክ፣ ቀጥሎ ደግሞ በዓመተ ህገ ልቡና ደግሞ ከመልከጼዴቅ ቀድመን በዓመተ ህገ ልቡና ከኖህ ጀምረን በካም ምናስብበት ነው። በእነዚህ ህገ ዘመናችን ስናስብ 6000 ዘመናትን የዋጀ ታሪክ ነው የምናስበው። በ6000 ዘመን ውስጥ ስርዓተ መንግስት ነበረ ወይ? አዎ። በ6000 ዘመን ውስጥ አምልኮት ነበረ ወይ? አዎ። በ6000 ዘመን ውስጥ ፍልስፍና ነበረ ወይ? አዎ። ባህል ነበረ ወይ? አዎ። በ6000 ዘመን ውስጥ የመተዳደር ስሌት ነበር? አዎ። እነዚህን ሁሉ የሚያይ ነው ትናንትን ርቀን እንድናይ የሚያደርገን ማለት ነው። ለማንኛውም ከሀገር ከታሪክም ለመጀመር እነዚህ ሁሉ ላይላውያን ታሪኮቻችን ስናይ ኢትዮጵያ ሀገራችን በኩር ናት። የሁሉ ነገር በኩር ናት። የታሪክ በኩር ናት። የፍልስፍና በኩር ናት። በነገር ሃይማኖትም ከመጣን በኩር ናት። በስነ ጽሁፍም በኩር ናት። በዓለም የልልና ማማ በኩር ናት። በብኩርነት ውስጥ ስንመጣ የዓለምን የኢንዱስትሪ የሳይንስ አብዮት የሚባለውን ሁሉ ስንፈትሽ ከኢትዮጵያ ቅጅ ላይ ነው የምናገኘው። በተለይም 16ኛው ክፍለ ዘመን ስንመጣ የምናገኘው ስለሆነ እና ትናንት ምንድነው የነበርነው? እንግዲህ ኦሪት ዘፍጥረት ከዚያ ጀምረን ነው ሃይማኖት በመጽሐፍም እያየን መሄድ ያለብን። ኦሪት ዘፍጥረት ምዕራፍ 1 ስንመጣ ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበራትም፣ ጨለማም በጥልቁ ላይ ነበረ ይልና በሰባተኛውም ቀን እግዚአብሔር ሰውን ፈጠረ፣ መልካም እንደሆነ አየ ካለ በኋላ ይዘጋል። ሁለተኛው አንቀጽ ደግሞ ይጀምርና ሰንበትን እንዲቀድሳት ከተናገረ በኋላ ይቀጥላል። እግዚአብሔርም በምስራቅ የኤደን ገነትን ተከለ፣ በኤደን ገነትን አራቱን አፍላግ አደረገ፣ አራቱን አፍላግ አንዱ የኢትዮጵያ ምድር ይከባል አለ። ኢትዮጵያን ለምንድን ነው ከገነት ጎረቤት ያስቀመጣት? ለምንድን ነው በዚህ ታሪክ ያስቀመጠው? የሌለንን አንመረምርም። በነገራችን ላይ የሌለንን
ያለንንም አንሰጥም፣ ያልነበረንም አናፍቅም፣ የነበረንንም አናጠፋም። ባለን ልንኮራና ልንኖር ይጠይቀናል እና ከዛ ጀምሮ ነው የሚጀምረው። እንደው ይሄንን በብዙ ማብራሪያዎች በጽሁፎች ላይ ብዙ ጊዜ ስለምናየው ማድነቁን ልተውና ኢትዮጵያ ማለት የእግዚአብሔር የምስጢር ሀገር ናትና በኪዳን ውስጥ አዋጅ ነው ያለችው። ለምሳሌ ከአዳም እስከ ኖህ ድረስ 2256 ዓመት ያህል ዓመት አለ። በዚህ ዘመን ዓለም የሄደበት መንገድ አለ። የቃየል ዘር በኃጢአት ቀርቷል፣ የአቤል ዘር በሞት ቀርቷል፣ የሴት ዘር በቅድስና ተገኝቷል። ከዚያ በኋላ በኖህ ሲቀጥል ደግሞ ሴም፣ ካም፣ ያፌት ይገኛሉ። እነዚህ ሴምም አለ፣ ካምም አለ፣ ያፌትም አለ። በሴም ስናይ ተስፋ ተሰጥቶታል፣ በያፌትም ስናይ ቡራኬ ተሰጥቶታል። በካምም ስናይ በጊዜው መርገም የሆነ ግን ተስፋ የተሰጠው ውስጥ ለውስጥ የክህነት ሰንሰለት ተሰጥቶታል። ለሴም ክህነቱን አልሰጠውም ለጊዜው። ለመልከጼዴቅ የተሰጠው ክህነት ካማዊ ክህነት ነው። መልከጼዴቅ የክርስቶስ ምሳሌ የሆነ የዓለም እርቅ ምልክት የሆነ ምልክት ወልደ እግዚአብሔር የክርስቶስ ምሳሌ ሆኖ በቅዱስ ጳውሎስ የተጠቀሰ በመልከጼዴቅ ክህነት ውስጥ እየተዋጀ የመጣ ክህነታዊ ሰንሰለት አለ። በክህነት ውስጥ አምልኮት አለ፣ ስርዓት አለ፣ እግዚአብሔር አለ። አምልኮት ካለ፣ ስርዓት ካለ፣ እግዚአብሔር ካለ ደግሞ ህገ መንግስት አለ፣ ሰው አለ። ህገ መንግስት ምንለው ደግሞ እንዲሁ አይደለም፣ ልቡናዊ፣ ሰንሰለታዊ፣ እግዚአብሔራዊ፣ ሃይማኖታዊ ማዳን የሚችል ማለት ድነትን የሚናፍቅ ሂደት ያለበት ነው። ከትናንት ስንጀምር በትክክል ትናንት የሰው ልኬት ነው። ምን ለማለት ነው? ይሄንን ለማየት የሚያስችለን በዚህ በአብነት ትምህርት ቤት የምንረዳው ሂደቶች አሉ። አንድ የቅኔ መምህር 500 እና 400 የቅኔ ተማሪ ያስተምራል። ትናንትን ነው የሚያስተምረው። የትናንት መምህር ስለሆነ ዛሬን መምህር ቢሆንም በትናንት ነው የሚቀርጻቸው። 500 እና 600 ተማሪዎች እስር ቤት የለም፣ ፖሊስ የለም፣ ደሞዝ የለም፣ ምንም የለም። ከመካከላቸው አንዱን ይነሳና እንተና አለቃ ሆኗል፣ ስለዚህ እሱ ነው የሚያስተዳድረው ይላል። ተማሪ ይገዛል። ለምንድን ነው እንዲሆነው? ትናንት ውስጥ ላይ ያለ ህጋዊ ግን መንፈሳዊ ሰንሰለታዊ የማይበጠስ ህያው አለ። ትናንት የነበረልንና በዚህ ህያውነት ነው ሰው አድራጊ፣ ተፈጥሮን በልክ የሚያይ የሰውን ክብር በትክክል የሚረዳ ስርዓት ያለው አምልኮት የሚፈጽም ከእግዚአብሔር ጋር የሚዋሃድ ሰንሰለት ያለው ትናንት በዚህ ውስጥ ነው የነበረው። ይሄን እንኳን በጣም ካራቅ ነው ሴም አለ፣ ካም አለ፣ ያፌት አለ። እነዚህ ሁሉ እያሉ በመካከል ላይ ለካም የልጅ ልጅ ለመልከጼዴቅ ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ገብተን ስናይ አብርሃም ራሱ ቡሩክና ደግ ሰው ነው፣ የሃይማኖት መሰረት ተብሎ ተጠርቷል። ግን ከመልከጼዴቅ አልበለጠም። አብርሃም ራሱ ቡራኬን የተቀበለው ከመልከጼዴቅ ነው። ቡራኬን የተቀበለው እንግዲህ የአባቶች አባት የተባለ አብርሃም ቡራኬን ከኢትዮጵያ ተቀበለ ማለት ነው ምንችለው ማለት ነው። በትርጓሜ ወንጌላችን በማቴዎስ ወንጌል ምዕራፍ 2 ላይ እንዲህ ተገልጿል። ለምንድነው ክርስቶስ ወደ ኢትዮጵያ የተሰደደው? ወደ አፍሪካ ስለምን መጣ? የመልከጼዴቅ ኪዳንን ሊፈጽም። መልከጼዴቅ ምን ኪዳን ነበረው? ልጆችን መቼ ነው የምታይልኝ ሲለው ስለነበረ በመልከጼዴቅ የኪዳን ህግ መሰረት ነው መጥፎ ሰው የሆነው ማለት ወይም ወደ ተመላለሰው። ይሄንን ካል ወርቅ፣ ዕጣን፣ ከርቤ ከሶስቱ መላእክት ለአዳም፣ ከአዳም ለሔዋን፣ ከሔዋን ለሴት የተሰጠ ነበር። ከሴት እየቀጠለ ለኖህ፣ ከኖህ ለሴም፣ ከሴም ቀጥሎ ለመልከጼዴቅ የተሰጠ ነበር። ሰብአ ሰገል የገበሩለት ወርቅ፣ ዕጣን፣ ከርቤ ባላደራነት የተቀበለው መልከጼዴቅ ነው። ትናንትና ክርስቶስን ለመቀበል ወርቁን፣ ዕጣኑን፣ ከርቤውን፣ አማሃውን በማዘጋጀት የተቀበለች ኢትዮጵያ ናት። ወይም ደግሞ በዚህ ልዕልና ውስጥ እንደነበር ይሄ ሞራል ሊሆነን ይገባል። ትናንት የነበረን ማለት ነው። ይሄን በጣም እያራቅነው ከሄድ መልከጼዴቅ የወልደ እግዚአብሔር ምሳሌ ከሆነ የኢትዮጵያውያን መናንያን አባቶቻችን ገዳማውያን አኗኗር በመልከጼዴቅ ቅርጽ ነው። ጸበለ መልከጼዴቅ ብንል፣ ስርዓተ መልከጼዴቅ ብንል፣ የአባቶቻችን ስያሜ መልከጼዴቅ የሚባሉ ቅዱሳን አባቶቻችን ብንል ዝም ብሎ የመጡ አይደለም። ዝክሮቻችን ራሱ አብርሃም ለመልከጼዴቅ የሰጠውን አስበን ነው የምናደርገው። ጸበለ ጸዲቅ፣ ጸበለ መልከጼዴቅ የምንላቸው ማለት ነው።
ስለዚህ ትናንት በዚያ ውስጥ ነው ያሉት። ይሄ ሃይማኖታዊ፣ መንፈሳዊ፣ ክህነታዊ፣ አምልኳዊ፣ እግዚአብሔራዊ ትስስራችን ነው። የኢትዮጵያን ታሪክ ካመጣ የኢትዮጵያ ትስስርን ካመጣን መለኮታዊ ትስስር ነው። ሰብአዊ ብቻ አይደለም። ገላጩ እግዚአብሔር ነው፣ ተቀባዩ ሰው ነው። ሰው ከእግዚአብሔር የተቀበለበት ነው እንጂ ኢትዮጵያ ብለን ስንል ዝም ብሎ የሰው ታሪክ ብለን አይደለም፣ እንደዚያ ብለን አይደለም ምናየው። ኢትዮጵያ መለኮታዊ ትስስር ያለው ታሪክ ነው። የኢትዮጵያ ልዕልና እግዚአብሔራዊ መገለጥ ነው። የኢትዮጵያ ልዕልና መለኮታዊ መሰጠት ነው። እግዚአብሔር የሰጣትን የምናስብበት ነው። ህዝቦቿን በዚያ ታሪክ ስለሆኑ ማለት ነው። ይሄን ሁሉ ካየነው የሚታወቅ ስለሆነ በቅዱሳት መጻሕፍት በሙሴ ሕግ ላይ ስናይ ይታወቃል። ምክንያቱም ትናንትን በሙሴ እንኳን ሙሴ ወደ ኢትዮጵያ መጥቶ እንዳደገ ይታወቃል። ኦሪት ዘጸአት ነግሮናል። ኦሪት ዘጸአት ምክንያቱም ወደ ምድያም ተሰዶ ኢትዮጵያዊቷን አግብቶ እንደኖረ ይነግረናል። ለምን ወደ ኢትዮጵያ የመጣው? ሙሴ 40 ዓመት እስራኤልን ሲመራ ከኢትዮጵያ ስርዓት እንደተማረ ይታወቃል። ትናንት ኢትዮጵያ ለእስራኤል ስርዓትን ማስተዳደርን ያስተማረች ሀገር ነው። ትናንት ብጥብጥ አይደለም፣ ስርዓትን ያስተማረች ሀገር ናት። ሙሴ ሲጨነቅ ኦሪት ዘጸአት ምዕራፍ 18 ላይ ህዝቡን መምራት ሲያቅተው፣ ማስተዳደር ሲያቅተው፣ ምንም እንኳን ነብይ እግዚአብሔር ሙሴ ከእግዚአብሔር የሚቀበለው ብዙ ሀብታት፣ ጸጋዎች ወነበበው የሚለው ሐሳብ ቢኖርም ጧት ይወጣል፣ ምሽት ይመለሳል። ሙሉ ቀኑን በሙሉ እስራኤልን በመምከር በማስተዳደር ይውላል። ኢትዮጵያዊ ነው የመከረው። እንዴት ሆነ ነው እንዲምትኖረው? ምን ላድርግ? 100 አለቃ፣ 50 አለቃ፣ 10 አለቃ ሹም አለው። ምንድነው 100 አለቃ? ነገረው። ኢትዮጵያ ትናንት በሙሴ ዘመን ይሄን ስርዓት ነበራት። በ100 አለቃነት፣ በ50 አለቃነት፣ በ10 አለቃነት ህዝብ የማስተዳደር። ዛሬ ሰልጥነናል፣ ተምረናል፣ የተለያየ የዓለምን የማስተዳደር ስነ ጥበብ፣ ስነ ዘዴ ወስደናል። ሰላም ማምጣት አንችልም። ትናንትን ስለረሳ ነው። ትናንት ታሪካችን ሆነ፣ ግን ዛሬ ስራ መሆኑ ጠፋ እና ትናንትን ስናየው በዚህ ውስጥ ነው የምናየው። እግዚአብሔራዊውን ካየነው ደግሞ በዚህ መልኩ ይሄ የኢትዮጵያን ውጤት ነው። እስራኤል እንኳን 40 ዘመን የተጓዙት በትናንት በኢትዮጵያን ስርዓተ ምሪት ነው። እስራኤል የተጓዙት መና ወረደ፣ ውሃ ፈለቀ፣ ደመና ተጋረደ ብንል እንዲያሁኑ እንኳን ሰላም ያገኙት በኢትዮጵያ ስርዓት ነው። ያገኙት ከነዓን የደረሱት በዚያ ነው። ይሄ እንኳን ደግሞ እግዚአብሔራዊን ደግሞ ስንመለከተው ኦሪት ዘኍልቍ ምዕራፍ 12 ላይ ያለውን መመልከት እንችላለን። ቁጥር 1 ላይ ያለውን የሙሴን ሚስት አሮን ካህኑ፣ ማርያም ዘማሪዋን ሴቦ ያለችው እነዚህ ሁሉ ሐሜት ሲመጡ በለምጽ እንዳነደዳቸው ይታወቃል። ይሄ ደግሞ እግዚአብሔራዊ ነው። ሰብአዊ ብቻ አይደለም ታሪካችን። እግዚአብሔር በቁጣ የተገለጸበት፣ ኢትዮጵያዊ ደግሞ በትዕግስትና በእምነት የተገለጸችበት ነው። ትናንት ኢትዮጵያውያን በእግዚአብሔር ፊት ሞገስ ነበራቸው። በሙሴ ፊት ሞገስ አላቸው፣ በእግዚአብሔር ፊት ሞገስ አላቸው። እግዚአብሔር ለሊቀ ካህናቱ ለአሮን ያራራው ለምንድን ነው? እግዚአብሔር ለዘማሪዎቷ ለማርያም ያራራው ለምንድን ነው? በለምጽ ያነደዳቸው እንዴ? ለምንድን ነው? ስለ አንድ ኢትዮጵያዊ ተብሎ ይሄንን ካደረገ ኢትዮጵያውያን ትናንት ማን ናቸው የሚል ጥያቄ እንድናነሳ ያጠይቀናል። እነማን ናቸው እንድን ያደርገናል። ይሄ በጣም ሩቅ ስለሆነ እያየነው ከየን ዋናውን በተለይም ለማየት ከፈለግን እንግዲህ የአምልኮታችን ህገ ልቡናው ቅርጽ እየያዘ ህገ ኦሪት ደርሷል። ህገ ኦሪቱ ቅርጽ ሲይዝ ደግሞ መልክ ሲይዝ፣ አምልኮቱ ስርዓት ሲይዝ ኢትዮጵያ ወደ ልዩ ልዕልና ነው የመጣችው። በተለይ ላስታውስ ፈልገው ጉዳይ አለኝ። እንግዲህ በወፍ በረር ወዳለን እና ወደ አዲስ ኪዳን ታሪካችን ማውራት ስለፈለጉ ልዕልናችን በወፍ በረር ለማስታወስ ንግስተ ሳባ ኢትዮጵያ መቼም እግዚአብሔር ኢትዮጵያን የወደደበትን ምስጢር የምናውቀው ዓለም ብዙ እያወራ እውነት ያላደረገውን ኢትዮጵያ አድርገዋለች። ትልልቅ ንግስቶቻችን ሴቶች ናቸው። የብሉይ ኪዳን ንግስታችን ሴት ናት። የሐዲስ ኪዳን ንግስታችን ሴት ናት። የሴቶች እኩልነትና መብት የሚባለውን ከኢትዮጵያ ቢማሩ ለሌሎች ዓለም መልእክት ቢሆን በጣም ብናወራው ደስ ይለኛል። ቅድመ ልደተ ክርስቶስ 1000 ዓመት ንግስታችን ያም ድንግል ንግስት ነበረች። ድንግል እሱን ለማየት ያህል ከንግስተ ሳባ በፊት ኢትዮጵያ ውስጥ 52 ነገስታት ነግሰዋል በታሪካችን። በእስራኤል መንግስት ብናይ ደግሞ ከንግስተ ሳባ በፊት ማን ነበረ ካል አንድ ነው ያላቸው፣ ገና ዳዊት ነው። የእስራኤል ጭጫ ገና ጀማሪ ልጅ ለጋ መንግስት ነው ያላት። ኢትዮጵያ 52 ነገስታት ካላት ምን ነበራት ማለት ይጠይቀናል። ምን ነበራት? 52 ተዋረድ ያለው፣ ሰንሰለት ያለው፣ ተቆራራጭ ያልሆነ
በስርዓተ መንግስት የመጣ አምልኮት ያለው ታሪክ ያለው አስተዳዳሪ የሆነ በእነዚህ ነገስታት የተዋጀ ታሪክ ካላት ከፋናሹ ከእስራኤል መንግስት ጋር የሚነጻጸር አይደለም እና ሌሎቹንም ልናያቸው እንችላለን። የግብፅን ታሪክ ማየት እንችላለን። የግብፅ ታሪክ 52 ነገስታት በታሪክ ሰንሰለት ነግሰዋል ወይ? አልነገሱም። ከቅድመ ድረልድ ንግስተ ሳባ ከ68 ያላነሱ ነገስታት በሰንሰለት ነግሰዋል። እሱ በኋላ የሚታይ ስለሆነ ማለት ነው። ይሄንን ካየነው አንድ ነገር ዝም ብሎ አይታለፍም። መቼም መንግስት ካለ ስርዓት አለ፣ መንግስት ካለ ህዝብ አለ፣ መንግስት ካለ የአንድ ሀገር ታሪክ አለ፣ መንግስት ካለ ስርዓተ ህዝብ አለ፣ ስርዓተ ህዝብ ካለ ፍልስፍና አለ፣ ግብርና አለ፣ ምግብ አለ፣ ልብስ አለ፣ መሳሪያዎች አሉ፣ የተለያዩ መቆፈሪያዎች ምን ሂደቶች አሉ። እነዚህ ሁሉ የሚኖሩት ለምንድን ነው ካል ስላለ ነው። ትናንት የነበርነን አንዳንዶች የተፈጠረች ኢትዮጵያ የ100 ዓመት ይመስላችኋል። አንዴው መሬቷ ሁሉ ከሰማይ የወረደች ወይ ከሆነ ጊዜ እግዚአብሔር ሰማይና ምድር ፈጠረ ሲል የሆነ ቀን የዛሬ 100 ዓመት አካባቢ ላይ በቃ ኢትዮጵያን ደግሞ ፈጠረ ማለት ሚዳዳቸው ሰዎች አሉ። ትናንት የነበረውን ማወቅ ማይፈልጉ። ስለዚህ እኔ በደንብ የሚገርመኝና በጣም የሚደንቀኝ ታሪክ ላስታውሳችሁ። ንግስታችን ንግስተ ሳባ ዳዊት በነገሰበት ወራት ነው የነገሰችው እና ወደ ዳዊት መልእክተኛ ልካለች። ብዙ ጊዜ ዳር ያሉ ታሪካችን ለሶሎሞን ያለው ታሪክ ነው የሚታወቀው። ከዳዊት የላከችው መልእክት እንዲሚል ነው፣ ትመጣለህ ብለን ምን ጠብቀው መሲሁ ወልደ እግዚአብሔር አንተ ነህ ወይስ ሌላ? ለዳዊት መልእክት ልካለች። የላከችበት ምክንያት ዳዊት ግርማውን ማማውን ሰማች፣ ደግሞ እንደ ልቤ የሚባል ደግሞ ሰማች። እንደ ዘከመ ልቤ እንደ እግዚአብሔር የተባለ ልበ አምላክ የተባለ ንጉስም ካህንም ነብይም የተባለ በዚያ ላይ ደግሞ በስርዓተ መንግስት ተቀብቶ የመጣ ከእግዚአብሔር የተገለጸለትን ብዙ መዝሙራት የደረሰ በገና የሚደረድር ሲደረድር ደግሞ በበገናው የሚፈውስ እነ ጎልያድን ደግሞ ድል የሚያደርግ ይሄማ ብላ ተናገረች፣ አሰበች። ከሰማያ ሰማያት እወረዳለሁ ከድንግል ማርያም እወለዳለሁ ያለው ለአዳም የሰጠው ተስፋ ተፈጽሞ ሰው ሆኖ እሱ ነው ማለት ነው ብላ ነው ያሰበች። ይሄንን በጣም ካራቅ ነው ኢትዮጵያ ማለት ቅድመ ልደተ ክርስቶስ 1000 ዓመት ገና እነ ኤርምያስ እነ ኢሳይያስ እነ ዳንኤል እነ ሕዝቅኤል እነ ምናምን ነቢያት ሳይነሱ ክርስቶስን ለመፈለግ ሄደች አገና። በዚህ ጊዜ ነው ዳዊት እኔ አይደለሁም ብሎ የመለሰላት። እኔ አይደለሁም ምልክቱ ምሳሌው እንጂ እኔ አይደለሁም ነው ያላት። ግን ናፍቆቷን ማየት እንችላለን። ናፍቆቷን ስለ ክርስቶስ ያላትን ጉጉት ምኞት፣ ስለ መሲሁ ወልደ እግዚአብሔር በምጽአት ምን ያህል ጭንቀት እንደነበራት ገና ሳይመጣ እነዚያ ሁሉ ነቢያት ሳይነሱ ፍለጋ ኤልያስ እኮ የለም ያን ጊዜ፣ ኢሳይያስ ያደረቀ አዲስ የተናገረው ነብይ የለም ያን ጊዜ፣ ኤርምያስም ቢሆን የለም። እነዚህ ሁሉ ነቢያት ሳይነሱ ግን ለምን ፈለገችው? ኢትዮጵያ ውስጥ ምን ነበረ? ትንቢት ነበረ። ኢትዮጵያ ውስጥ ምን ነበረ? ሰንሰለቱ ነበረ። አዳማዊ ሰንሰለት ነበረ። ያ ህጋዊ ልቡናዊ ሰንሰለት ነበረ የማይጠፋው ከልቡና የሚሳለው። ዛሬም እኮ ትምህርት ሰው በስነ ፍጥረት በአይምሮ ጠባይ ይማራል። በአይምሮ ጠባይ የተማረውን በስነ ፍጥረት ይማራል። በስነ ፍጥረት የተማረውን በመጻሕፍት ይማራል። በመጻሕፍት የተማረውን በመምህራን ይማራል። በመምህራን የተማረውን ደግሞ በአይምሮ መንፈሳዊ ይማራል። ኢትዮጵያ በስነ ተፈጥሮ ተምራለች፣ በስነ ፍጥረት ተምራለች፣ በመጻሕፍት ተምራለች፣ በመምህራን ተምራለች፣ በአይምሮ መንፈሳዊ ተምራለች። ያልተማረችበት ዕውቀትን ምስጢርን ያልቀሰመችበት የለም። በእውነቱ ያንን ነው የኢትዮጵያ የነበረችው። በዚያ እስኪ አሁን በዳዊት ዘመን በእውነት ዓለም እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ በኃጢአትና በጣዖት ሲወድቅ እስራኤል እንኳን ገና ዳዴ እያሉ ወደታ ቀና ሲሉ አንዴ ወደዚያ አንዴ ወዲህ ሲሉ እንደዚያ በሚሉበት ሰዓት ንግስቷ እኮ ናት የፈለገችው። ንግስቷ ይሄንን እናቁመው። በሶሎሞን ዳዊት ያለፈ ሶሎሞን ተተካ። ሶሎሞን በነገሰ በ5ኛው ዓመት ንግስተ ሳባ ጉዞ ጀመረች። ዝም ብላ አልተጓዘችም። ዜና መዋዕላችን እንደሚያስቀምጥልን ለቤተ መንግስቱ ምክክር አቀረበች። እንዴት ነው ጥበቡ ፍልስፍናው በዓለም የተደነቀ አልቦም ቅድሜ ከዋልቦም ድሬ ከካንተ አስቀድሞ እንዳንተ ያለ የለም ካንተም በኋላ እንዳንተ ያለ አይነሳም ያለው እንዴ ሰው እንዴት ይባላል? እግዚአብሔር ቢሆን ነው እሱ ቢሆን ነው እኮ ያሰበች። ይሄ ጤናማ አይምሮ ነው። የኢትዮጵያ አይምሮ ይሄ ነው። አይምሮ ራሱ ኢትዮጵያ ስሪቷ ራሱ እንዲህ የሚያስብ ነው። እግዚአብሔርን ፈላጊ አይምሮ ስለሆነና በዚህ ጊዜ ነበረና በማክርቱ
ደርሰን መልእክተኛ ሰደን እንምጣን። አይ መልእክተኛ ሰርጄ አይቻልም። ድሮ ዳዊት መልእክተኛ ሰርጄ ነው በደም ልብ ያረካው እራሴ ሄጄ ነው ማየው ያለች ማን ንግስት። የኢትዮጵያ ንጉስ አስቡት። አሁን ለሰሎሞን ሄዶ እጅ መንሻ የሚያቀርብ ተራ ንጉስ ነው የኢትዮጵያ መንግስት አይደለም። ይታወቃል እኮ የባቢሎን መንግስት 120 ሀገራትን ገዝቷል። የፋርስ መንግስት በዚያ ደረጃ ገዝቷል። የሱርስት መንግስት በዚያ ደረጃ ገዝቷል። የፈርዖን መንግስትም በዚያ ልዕልናውን ገልጿል። በኢትዮጵያ ላይ ግን ልዕልናውን የገለጸኝ ኢትዮጵያ ራሱ ልዑል ስለሆነ እንዴት አድርጎ አይጋፋውማ። እና የኢትዮጵያ ንግስተ ሳባ ከሶሎሞን እጅ መንሻ ለማቅረብ የሆነ ጉዳይ ለመጠየቅ አልሄደችም። ሶሎሞንን የወሰደችው እሱ ነው። ምስክር ካስፈለገ ባለቤቱ ነው። በማቴዎስ ወንጌል ምዕራፍ 12 ጠቅሶታል። ንግስት አዜብ ተተነሳ አመለተ ፈደኝ ወስፋታ ለዛት ምስለ ዛት ትውልድ እስመ መጽአት ማጥና ምድር ከመተስማ ጥበብ ይሁን ለሶሎሞን የሶሎሞንን ጥበብ ልሰማ የአዜብ ንግስት መጥታለችና ብሎ የሶሎሞን ልሰማ ከሄደች የሶሎሞን አምላክን የመጥቼ የለም ወይ ብሎ ፍርድ እኮ ነው ያደረጋት። ፍርድ ነው ያላት። እንዲያውም እስራኤልን ፍርድ ሳይሆን ያደረገ እስራኤልን ዘማና መንዘር አትውልድ ምልክት ትሻለች አለ። ኢትዮጵያንስ ፍርድ ናት አይደል? ኢትዮጵያ እኮ የዓለም ፍርድ ናት። በክርስቶስ ጉባኤ በ5000 ገበያ መካከል በስግው ቃል በአካላዊ ቃል ትምህርት ኢትዮጵያ ፍርዱና ነው የቀረበችው። ለምን ፍርድ ሆነች ካለ ከምድር ዳርቻ ሶሎሞን ልሰማ መጣች። እንዴ ገና ሳይደርስ ፈልገኝ ከመጣች እኮ ነው ያለ። ይሄንን ውስጥ ብናየው ያ ህዝብ በዚያ ዘመን የነበረው እርካታው ምን ያህል ነው? ምን ያህል ነው እርካታው? ሰንሰለቱ ውስጡ ላይ ያለው በህዝባዊነቱ ስሪቱ ምን ያህል ነው? ሞራሉ ራሱ ውቅሩ እግዚአብሔር ፈላጊነቱ ሰባዊነቱ የሰው ሰንሰለትነቱ ምን ያህል ነው ብለን ያንንልና እኔ አንዳንድ ጊዜ ብዙ ይድገት የሚለካው በቁስ በድንጋይ ግንባታ በመናምን ነው። ሐሳቡ ነው መለካት ያለበት። ስነ ህዝብነቱ የዳበረ ማህበረሰብ፣ የዳበረ ህዝብ፣ የዳበረ ታሪክ እሴት እያንዳንዱ ቀምሮ ያስቀመጠ ሂደቱ ነው መለካት ያለበት። ከዚያ በኋላ ነው እንግዲህ ንግስተ ሳባ ሄደች። ወርቅ ዕጣን ከርቤ ይዛ ሄዳለች። 120 መክሊተ ወርቅ ይዛ ሄዳለች። ግን ድንግልም ናት ደግሞ ንግስተ ሳባ ድንግል ሆና ሶሎሞን ፈለገችው። ሶሎሞን የክርስቶስ ምሳሌ ነው። መሐሊ መመልከት ነው። ተነስ ልጅ ሆይ ተነስ እየተባለ ተጠርቷል። ሶሎሞን የክርስቶስ ምሳሌ ሆኖ ይሄንን አረቀን በጣም ካየ ነው ወርቅ ዕጣን ከርቤ ሰባ ሰገል ከማን አይተው ነው የገበሩ እንዴ? የሰባ ሰገል መምህር እኮ ኢትዮጵያ ናት። ከማን አዩት? ማን ነው መምህራቸው? ወርቅ ማምጣት ከርቤ ማምጣት ዕጣን ማምጣት ከማን ተማሩት? ኢትዮጵያ ነው። ኢትዮጵያ ገና ለሰባ ሰገል ሐዋርያ ሆነ የቀረበችው 1000 ዓመት ቀድማ ነው። 1000 ዓመት ቀርባ ነው። ሲቀጥልስ ምሳሌ ያልሆነችበት አለ። 120 መክሊተ ወርቅ ሂዳ ገበረችለት። ንግስተ ሳባ የቤተክርስቲያን ምሳሌ ናት። 120 ቤተሰቦቹን ሂዳ ለመገበሯ ምሳሌ ናት። ቤተክርስቲያን በ120 ቤተሰብ ተጀምራ በክርስቶስ ላይ ልክ አማሃ መሆኗ ምሳሌ ናት። አማሃውና ለመቅረቧ ያንን ልልና ትናንት ነበረ ለነናው ትናንት። ይሄ ብቻ አይደለ። ንግስት ወደ ሶሎሞን ቀረበች። ከሶሎሞን ቤተ መንግስት ገባች። የሶሎሞን ዝናውን ልልናውን ግርማውን ማማውን አየች። ሶሎሞንም ተመለከታት። በዚህ ጊዜ ካቀረበችለት በኋላ ብዙ ታሪኮች አሉ በዚህ ዓለም የሚተርካቸው። እንቆቅልሽ ጠየቀችው ነው የሚለው ነገስታችን። ወአልቦ ዘይፈከረላት ምንድነው እንቆቅልሽ? ብዙ ሰዎች የፍቅር ጥያቄ ለወጡስ ማን ነው? ለእግዚአብሔር ምሳሌ አይደለም እሱ አይሆንም። የፍቅር እንዲህ አይደለም። ትንቢተ ነቢያት ምሳሌ ነቢያት ሱባኤ ጠየቀችው። በቃ አንተ ነህ ወይስ ሌላ አይደለም? ካልሆንክ ይሄ ጥበብ ይሄ በሩቅ ቢስ ይሆናል ወይ? አስረዳኝ ነው ጥያቄዋ። ቆጥረህ ሰፍረህ ንገረኝ። ትውልዱን ቆጥሮ ሲነግራት፣ ሱባኤውን ቆጥሮ ሲነግራት፣ ትንቢቱን ለክቶ ሲያስረዳት ያን ጊዜ እንቆቅልሽ ፈታለት። የኢትዮጵያ እንቆቅልሽ ክርስቶስ ነው። ክርስቶስን መፈለግ ነው እንቆቅልሽ የነበራት። ያንን የሚፈታላት ነው ተጠይቀ ነበረ። ሶሎሞን ደግሞ ወደዚያ ያቀረባት እና እኮ ኢትዮጵያ ማለት ይህን የጠየቀች ናት። ቀድማ ይህን የጠየቀች ናት። በጣም ካራቅ ነው ንግስተ ሳባ ከሶሎሞን ቤት ወርቅ ዕጣን ከርቤን ለሶሎሞን ምሳሌ ለሆነው ለክርስቶስ አምሳል ለሆነው ለሶሎሞን አቀርባ ሶሎሞን ከንግስተ ሳባ ልድረስ ይላት። ንግስተ ሳባ ያለችው ምንድነው? ስርዓት የለም። በአገራችን ድንግል ሆኖ ነው የሚነገሰው። እኛ እንዲህ አይነት አለመድንም። በእውነት ይደንቀኛል። ይሄ በጣም የምወደው ሁሉ ታሪክ ነው። አለመድንም። ስርቆት አናውቅ ማለት እንዴ! አስቧት። ንግስት ናት። ላግባ የምትለውን ታገባ ብታወጣ ትችላለች፣ ግን ድንግል ናት። ኢትዮጵያ እኮ ድንግል ናት። ራሷ ዙፋኗ ድንግል፣
ሁለንተናዋ ድንግል፣ ስርዓቷ ድንግል፣ እግዚአብሔራዊ ትስስሯ ድንግል፣ ባይድ አመንዛሪ የለባት ድንግል ነን ያለች። በድንግልና እንነግሳለን፣ በድንግልና እንቀመጣለን እና ድንግል እኮ ነው ኢትዮጵያ ዙፋን። ይሄ በጣም ይደንቀኛል። ምን ቸግሯት ነው ድንግል የሆነችው? አስቡ። ንግስቷ ድንግል ከሆነች ስንት ደናግላን አሉ ኢትዮጵያ ውስጥ። ኢትዮጵያ ደግሞ እንደ መሪው ነው። ስንት ደናግላን፣ ስንት ባህታውያን አሉ እንበልሽ። እንዴው አባ እንጦንስ አባ መቃርስ ብለን በምንተርከው ነው እንዴ ታሪካችን ብቻ አይደለም። ከዚያ እናልፋለን እኮ። የኤልያስ ድንጋሌ እኮ በዚህ ታሪክ ውስጥ ነው የምናገኘው። ሌሎቹን ሁሉ ከዚህ በኋላ የምናገኛቸው ናቸው። ኢትዮጵያ ድንግል ናት፣ ድንግል ናት። ዙፋኑ በድንግልና ነው የሚነገሰው አለች። እንዴ ለምን ነው በድንግልና ይነገሳል ያለችው? ቤተክርስቲያን የድንግል ምሳሌ ስለሆነች። ምን ማለት ነው? እጮኛዋ አንድ ክርስቶስ ነው። የዚያ ምሳሌነቷ ደግሞ ንግስተ ሳባ የቤተክርስቲያን ምሳሌ ናት። ደግሞ ድንግል ሆና መቅረብ አለባት። ለማን? ለሶሎሞን። ሶሎሞን ማን ነው? ክርስቶስ። ቤተክርስቲያን ድንግል፣ ቤተክርስቲያን አንዲት እንተላይ ለኩሉ ከሁሉ በላይ የሆነች ግን ንግስት የሆነች ለሶሎሞን ስትቀርብ ድንግል ሆና ነው መሆን ያለባት። ንግስተ ሳባ ከሶሎሞን ጸነሰች፣ ቤተክርስቲያን ደግሞ ከእግዚአብሔር ሶሎሞን ጸነሰች። ምንም ትምህርትን ታምራትን ምስጢርን ጸንሳለች። ለዚያ ጽንስ ምሳሌ ሆና እኮ ነው ተጠብቃ የመጣች። በጣም ሩቅ ከሄድነ ሰሎሞን ከ700 በላይ የቁባት ሚስቶች አሉት፣ ግን ልጅ አልነበረው። መካን ነበረ ማለት እንችላለን። ልጅ አልነበረው። ያ ሁሉ ቁባት ሴቶች ሚስቶች አሉ፣ ያወጣል ያገባል፣ ግን ልጅ አልነበረው። ከማን አልነበረው? ከንግስተ ሳባ ሲደርስ ግን ልጅ አገኘ። ለምን? በኩር ሁሉ የእግዚአብሔር ነው። የእግዚአብሔር በኩር ነው የተቀበለች ኢትዮጵያ። ሙሴን ምን አለው? በኩሩን ቀድስልኝ። ለምን? የኔ ነው አለው። ስለ በኩር በኤሳው ላይ አይተናል። ብኩርናውን ሸጠ ተብሎ ምን ያህል እንደተወቀሰ ኤሳው ይታወቃል። ኢትዮጵያ የሶሎሞን በኩር ነው የተቀበለች። ሶሎሞን በኩሩን የሰጣት ለኢትዮጵያ ነው። ኢትዮጵያ የሶሎሞን በኩር ናት፣ የብሉይ ኪዳን በኩር ናት፣ የልቡና በኩር ናት፣ የመልከጼዴቅም የክህነት በኩር ናት። አለ ሌላ የለም። በመልከጼዴቅ የክህነት በኩር ላይ የተቀመጠች ሀገር ናት ያለች በኩር ናት። ይሄንን በኩርነት ካየ ነው በጣም ሩቅ ካየ ነው በኩርነት የክርስቶስ ምሳሌ ሆኖ ደግሞ እናየዋለን። ወለደት ወልደ ዘበኩራ የበኩር ልጇን ወለደች። አንዱ ንግስተ ሳባ በነገራችን ላይ ሁለተኛ ልጅ አልወለደችም፣ በቃ አለቀች። ከዚህ በኋላ ከሶሎሞን አንድ የበኩር ልጅ ወለደች፣ ሁለተኛ ወለደች ሚላት ታሪክም የለም ማስረጃም የለም። አንድ ነው የወለደች። ምሳሌ ሆና ለድንግል ነው የመጣችው። ምንም እንኳን በዘር ሩካቤ በመጽነስ እና አንበለዘር ሩካቤ በመጽነስ ቢለያይም አንድ በመውለድ በኩር በመውለድ ንጉስ በመውለድ ምሳሌ ያደርጋታል እና ይሄም በኩር ነው እንግዲህ ተቀብላ ያስተናገደችው። በዚህ ሰንሰለት ውስጥ ኦሪት አለ፣ በዚህ ውስጥ ወንጌል አለ፣ በዚህ ውስጥ ብሉይ ኪዳን አዲስ ኪዳን የተጣመረ ህብረት አለ። አሁን ይሄንን እንደ ሃይማኖታዊ ታሪክ እንየው። ከዚህ በስተጀርባ ግን ይሄ ያለው ምን ሊሆን ይችላል? ሰው ይሄ ያላቸው ካል ምንድናቸው? ሰዋችን ህዝባችን ኢትዮጵያ ምን ነበረች? ይሄን ማየት ነው የሚጠይቀው። ወደታች ከወረድ ንግስተ ሳባ ከሶሎሞን ፍልስፍና የተለያየ ያነሰ ፍልስፍና አልነበራትም በጊዜው። እንዲያውም ሶሎሞን ንግስተ ሳባን ጠይቋታል። ሌላም ጥያቄ ጠይቀዋለች። በታሪካችን እንደተቀመጠው ሶሎሞን አንተ ጥበበኛ ከሆን ብዙ ጥያቄዎችን መልሰልኛል፣ ግን ጥበብህን ፈትነው አንተ ጥያቄ አለ ብላ ጠይቀዋለች። ምን ጥያቄ? የአርቲፊሻል አበባና ኖርማል የተፈጥሮ አበባ አቀረበችለት። መለየት አልቻለም። አስቡ። ያንን መምሰል የሚችል መስራት ችላለች። ያ ምንድነው? የሀገሪቷ ልዕልና ፍልስፍና የሚያሳይ ምንጭ ነው። እሱ አቀረበችለት። ሶሎሞን አልለየም፣ ግን ንብ አምጥቶ ከቀፎ ለቀቃት። ዙራ ከአበባው ላይ ተቀመጠች፣ ለየው። ከዚያም እውነትም ጥበበኛ ነብላ ተረዳቸው። ይሄ ታሪክ አለ። ንግስተ ሳባ ወደ ሀገራችን ስትመጣ ለግራ እጇ የብር ቀለበት፣ ለቀኝ እጇ የእንቁ ቀለበት ሰጥቶ ሰደዳት። ለምን? ኢትዮጵያ በብሉይ ኪዳንም በሐዲስ ኪዳንም የኪዳን ቀለበት ትስስር ስለሆነች፣ በብሉይም በሐዲስም ተዋህታ የመጣች ስለሆነች ነው። እና በዚህ ታሪክ ነው የመጣው። ይሄ የክብር የልዕልና ታሪካችን ነው። ከንግስተ ሳባ ታሪክ በኋላ ያለው በሀገረ መንግስት፣ በአምልኮት፣ በኦሪት፣ በመጻሕፍት ብዙ ጊዜ ዓለም ላይ የሚወሩ ወሬዎች አሉ። መጽሐፍ ቅዱስ ትርጉም የያዘው ወይ ተረጎም ቅድመ ልደተ ክርስቶስ በ282 ዓመት ያህል በበጥሊሞስ እየተባለ ይነገራል። እንዴ ስላላስተዋወቅ ነው እንጂ ቅድመ ልደተ ክርስቶስ በ985 ዓመት ኢትዮጵያ እኮ ተርጉማለች። ለምን ነው የተረጎመችው? ፊደል አላት ማለት ነው።
ፊደል ካላት ዕውቀት አለ ማለት ነው። ሊቅ የሚወለደው ከፊደል ነው። ዕውቀት የሚወለደው ከፊደል ነው። ሐሳብ የሚቀመጠው በፊደል ነው። ስለዚህ ኢትዮጵያ ደግሞ የሐሳብ ማስቀመጫ ጽሑፍ አላት ማለት ነው። መጽሐፍ ቅዱስን በቤተ ቀጢን ጉባኤ ቤት ያፈለሰች የተረጎመች ናት። ይሄ ካለ የአንድ ህዝብ ልኬት መጽሐፍ የሚችል ሐሳብ ማስቀመጥ የሚችል መቅዳት የሚችል መቁጠር የሚችል ቁጥር ያለው ምክንያቱም ያለ ቁጥር የሚሳካ ነገር የለም፣ ያለ ፊደልም ደግሞ የሚሰነድ ነገር የለም። የሰነድ ልኬት ሁሉ ያስቀመጥሽ አልነበረችም እንዴ? ይሄንን በጣም አርቀን ማየት እንችላለን። አርቀን ማየት ታዲያ ይሄ ያደገ ሲመጣ እንኳን ልጇ ቀዳማዊ ምኒልክ ኢትዮጵያ መጣ፣ አደገ፣ ወደ አባቱ ሄደ። ታሪኮቹን ልተዋቸውና ከአባቱ ደርሶ ሲመለስ እኔ የሚደንቀኝን ታሪክ ነው ማስታወሰው። እዚህ ላይ እንዳልሁት ምኒልክ በኩር ነው። ከ5 ዓመት ያህል ቆይቷል። እዚያ ሄደ ቆየ ማለት እያየ ቆየ፣ አምልኮቱን ምኑን እየተረዳ ቆየ። ምክንያቱም የሥርዓተ ኦሪቱን አይቷል፣ እሷም አይታለች። ከዚያ በኋላ ወደ እናቱ ሀገር ሲመለስ የሆነውን ታሪክ ላስታውስ። ሶሎሞን የሀገሩ ህዝብ አንተም ንጉስ ልጅህም ንጉስ ተመሳሳይ ሆናችሁብን፣ ልጅ ወደ እናቱ ሀገር ይሄድልን አሉት። ወደ እናቱ ሀገር ይሄድልን። እንዲያውም ይሄን ታሪክ ተወሰዱት። ልጅ ወደ እናቱ ሀገር ይሄድልን የሚለውን ካየን ሰሎሞን የእግዚአብሔር ምሳሌ፣ ምኒልክ የወልድ ምሳሌ፣ ወደ እናቱ ሀገር የድንግል ማርያም ምሳሌ አይሆን? ወደ እናቱ ሀገር ነግሶ ይሄድልን ማለት ክርስቶስ በአዲስ ስጋ ወደ ድንግል ማርያም ዓለመ ስጋን ይሄድ ማለት ነው። ትምህርቱ ወደ ራቅ ካደረግነው ማለት ነው፣ ስጋዊ ላይ ከወሰድነው። ወደ እናቱ ሀገር ሊሄድ ሲመጣ ሰሎሞን ያነሳው ቃል አለ። ልጄ በኩር ነው። ክርስቶስ የአብን በኩር ተብሏል፣ የድንግልን በኩር ተብሏል። የአብ በኩር ሲባል ወአበቦ አበኩር ሰዓለም ይሰግዱ ለቱ ሁሉም መላእክቱ ዕብራውያን ምዕራፍ 1 ላይ በኩር ወደ ዓለም በገባ ጊዜ ይለዋል ወልድ። የአብ በኩርም ተብሏል፣ የድንግልን በኩር ተብሏል። ሰሎሞን ማነው? ምኒልክም የሰሎሞን በኩር ነው፣ የንግስቷን በኩር ነው። ይሄን ርቃቄው እንለፈውና በኩሩ ሰው ምኒልክ ወደ ኢትዮጵያ ሲመጣ ሰሎሞን እንዲህ አለ፣ ልጄ በኩሬ ነው፣ የበኩር ልጄን ከላኩኝ እናንተ በኩር አውጡና ላኳል። በኩር የማን ነው? የእግዚአብሔር ነው። ከዚያ ሲፈልጉ ከአጠቃላይ ከሌዋውያን ሲፈልጉ 318 ሌዋውያን በኩር ተገኘ። ለሰለስቱ ምዕት መሰረት የሆነው እኮ እኛ ነን፣ ኢትዮጵያ ናት። 318 ሊቃውንት በኒቅያ ጉባኤ 318 ቁጥር ተቀምረው የተቀመጡት እኮ በኩር ከሌዋውያን የተገኘው በኩር ደግሞ የሃይማኖት ምስጢር መለኪያ ስለሆነ ኢትዮጵያ ናት ቀድማ የተገኘች። ከህዝባውያን ሲፈልጉ ደግሞ 12000 ተገኙ። በኩሩን ይዘው ሂዳሉት። ከእስራኤል የቀረው ከበኩር በኋላ ያለው ነው። በኩር የኢትዮጵያ ነው። ኢትዮጵያ ለዚህ ነው ታቦተ ጽዮን የተቀበለች በኩር ነው። ሀብት የሚቀበለው ማን ነው? ቤት ከነጉልላቱ ቅጽር ከነማይዘንቱ የሚወርስ በኩር ነው። የጽላቱን ሀብትነት የመስቀሉን ሀብት ንዋያ ቅዱሳቱን አጠቃላይ ሀብታቱን የቅዱሳን አጽመ ቅዱሳንን ታሪኩን አጠቃላይ የተቀበል ለምንድን ነው? የበኩርን ስለሆነ የሚወርሰው በኩር ነው። ኢትዮጵያ በኩር ስለሆነች ነው። ዝም ብሎ ይመጣል አይመስልም ሁሉ። ይህን ታቦተ ጽዮን ስንመጣ መስቀሉን ስንመጣ ግሸን ላይ ያለው ሌሎች ላይ አባቶች ያመጡት የሁሉ ለምን መጣ እንዴ? ኢትዮጵያ ምን ሆነች እንዳልን በኩር ስለሆነች ነው። የሚወርሰው በኩር ስለሆነች ነው። እና በበኩር ታሪኳ ውስጥ መጣች። ይሄ እየቀጠለ እያደገ ይሄዳል። ሰፍረን ቆጥረን ማንጨርሰው ስለሆነ ከዚያ የቀዳማዊ ምኒልክ መምጣት ኢትዮጵያ ውስጥ ለ7 ቀን አዋጅ ነበረ። እና ንጉሱ ሲመጣ እንግዲህ ታቦተ ጽዮን ከመሬት ከፍ ብሎ አፈፍ ብሎ በድረግ ልቦ ምድር ለቆ በሰረገላ በረሃ እንደመጣ ታሪካችን ያስረጃል። እንዲያውም ህዝብ ሶሎሞን ደግሞ አላለና ሶሎሞን መስሏቸው በሰረገላ መሄድ ቢሰለቸው ደግሞ እንደገና በሰማይ መሄድ ጀመረ ብሎ አድንቀዋል። የሶሎሞን ጉዞ በሰረገላ ነው፣ የኢትዮጵያ ጉዞ ደግሞ በህዋ ላይ ነው። ይለያል፣ ብልጫ አለው። በኩር እየደገ ነው የሚሄደው፣ ከፍ እያለ ነው የሚሄደው። ከዚያ በኋላ የቀጠለ አዋጅ ተነገረ። ፈጣን ፈረሰኛ ለንግስቷ ነገራት። ታቦተ ጽዮን እየመጣች ነው ተብሎ ተነገራት። የኢትዮጵያ ህዝብ አዋጅ ነገረች። አዋጅ ኑ የኢትዮጵያ ህዝብ ይምጣ ብላ ተናገረች። ኢትዮጵያ ህዝብ መጣ። ምን በላለው እንዳትሉ ለ7 ቀን እኛ እንደግሳለን ብለው ነው የጠሩት። ከዚያ 7 ቀን ኢትዮጵያ ታቦተ ጽዮን መጣ። ሥርዓተ ኦሪቱ እኔ በታሪክ ብዙ ስለሚለን ነው ስለሚገድበን በጣም ጊዜ እንትን ይለዋል እንጂ ታውቃላችሁ ታቦተ ጽዮን ዝም ብላ አልመጣችም። ካህኑ አዛርያስ የሚባለው ካህን ወደ ቤተ መቅደስ ገባ። ከቤተ መቅደስ ሲገባ ፈራ። መጀመሪያ እንዴ ታቦተ ጽዮን ትነሳለች ብታቃጥለኝ እንደወዛ ብታረገኝስ ብታነደኝስ ፈራ። አይ ፈቃዷ ከሆነ ልያት ሲሄድ ከመሬት አፈፍ ብላ ክንድ ከስንዝር መሬት ለቅ አንሳኝ እንደማለት
ልክ በታምረ ማርያም ላይ አንዲት መልካም ሴት ያዘኝ እንዳለችው እመቤታችን አንዱ ሰው ያዘኝ እጅህን ስጠኝ እንዳለችው ልክ አፈፍ ብላ በድረግ ብላ አንሳኝ አለችው። ከዚያ ብድግ አድርጎ ይዟት መጣ። በቃ ደስታ እንጂ ምንም አልተሰማው። እንዴ ሶሎሞን ተቸግሮ ከተማው ጫ ሲልበት ሲደነግጥ ካህኑን ጠራው ሳዶቅን። እንዴ ታቦተ ጽዮን አለች እስኪ ያታለው ሄደ። አይ ሲሄድ አራለች በዙፋኑ አላት። ቤቱም እንደተዘጋ ነው፣ ቤተ መቅደሱ ሁሉም ሰላም ነው አለው። ዘግቶ ቆየው። ለምን ነው የዘጋው? አሁን ተጨነቀ ሶሎሞን። ኧረ እባክህ ሂድልኝ አለው። ሄደ። ታቦተ ጽዮን አለች አለው። አሁንም አለች ዙፋኗ ላይ ናት፣ እንደተቀመጠ ነው እንዳስቀምጥ ነው አለ። ሶስተኛ ተጨነቀ። ሂዳለው የለችም አለው። ሶስተኛ አረጋገጣት ታቦተ ጽዮን። በሶስት ምስክር ነው የሰጣት ለኢትዮጵያ። ደግሞ መንገድ እንዲገፉም ነው። ይሄንን ምስጢር ከወሰድነው ታቦተ ጽዮን እንድትገፋ መንገድ እንድትገፋ ለምን አደረገ ካል እመቤታችን ቅድስት ድንግል ማርያም ሄሮድስ ሊገላት ሲፈልጋት መንገድ እንድትገፋ የሰወራት ምሳሌ ነው። ታቦተ ጽዮን ወደ ኢትዮጵያ መጣች። ድንግል ጽዮንም ወደ ኢትዮጵያ የመጣችው ጽዮንን ተከትላ ነው። ምሳሌዋ ናት፣ አትቀርማ። ኢትዮጵያ በዚህ አዋጅ ሁሉ ነው የመጣችው። በዚህ አዋጅ ሁሉ ይሄንን በጣም እንለፈው። ሌላው ሲቀር እነ ንጉስ አፊላስ ፍሬ እግዚአብሔር የሚባሉትና አፊላስ እነ ንጉስ አይሹር ብዙ ታሪኮች አሉ። መካከል ላይ በዚህ በ900 ዓመት ታሪክ ውስጥ ያለ እስራኤል በናቡከደነጾር ተማርከው ፋርስ ባቢሎን ሲወርዱ ኢትዮጵያ የላከችው መልእክት በታሪክ ማወቅ ማስታወስ ጠይቀናል። የኢትዮጵያ ንጉስ አይሹር ለኤርሚያስ እንዲህ ነበር የላከለት ደብዳቤ ዛቲ ጦማር ዘተጽፈት ንጉስ ኢትዮጵያ ብሎ ለነብይ እግዚአብሔር ተድረስ ብሎ ላከ። የሚለው መልእክቱ እንዲህ ነው፣ ከኢትዮጵያ ንጉስ የተላከ ነው። መጥቼ ተዋግቼ ላውጣችሁ ወይስ ምን ላድርግ የሚል ነበር። ከባቢሎን ሊያወጣ እኮ ነው ኢትዮጵያዊ። አስቡት፣ ይሄ ምን ያህል ኃያልነት ቢኖር ነው ባቢሎናዊ መንግስትን የሚገዳደር። መጥቼ ላውጣችሁ ወይስ ልቅር የሚል ነበር። እና ኤርሚያስ ምን አለው? 70 ሰንበት 70 ዓመት ብሎ ቀጥሮናል። ተወው፣ አንተንም ዋጋህን እግዚአብሔር ይስጥህ። ግን ኢየሩሳሌም የቀረ ሀብትና ንብረት አለን ይዘኸውና። ከዚያ ነው ኢትዮጵያ ይዛው የመጣችው። ሄደች፣ ይዛ መጣች፣ ንዋየ ቅድሳት ሁሉ ተቀበለች። እስራኤል ራሱ ታሪክን ከሰባ ዘመን በኋላ ጥፋት በኋላ በባዕድ ሀገር ቅኝ ጠፍቶባቸው ከኢትዮጵያ ነው የተዋሱት። በነገራችን ላይ በጣም ይሄንን ላስቀምጠውና ንጉስ እስክንድር ይታወቃል። ከ127 ሀገር በላይ ገዝቷል እስክንድር። ንጉስ እስክንድር ዓለማትን እየዞረ ሲገዛ የመጀመሪያ የሚያደርገው ደረጃ ራሱ ይሄድና አይቶ ሰልሎ ከመጣ በኋላ ሰራዊቱን ይዞ መጥቶ ይወራታል። ኢትዮጵያ ግን የንጉስ እስክንድርን አስቀድማ ስዕሉን ፎቶውን አስላ ማለት ነው ራሱን የሚመስለው ሙሉ ቅርጽ አስቀረጸ በባህር በሮቹ አስቀምጣ ነበር። ንጉሱ ሊሰልል ሲመጣ ያዙና አስራ አመጡት። ሳይገሉ ምንም ሳይሉ አስቀመጡት። ንጉሱ ደነቀ። ከዚያም ደግሞ በወርቅ ገመድ አስረው ለቀቁት፣ ፈቱት፣ ሄደ። ከዚያ ተመለሰ፣ መጣና ወርቅ ብር ልስጣቸው አለ። እንዴ አንተን ያሰርን ራሱ በወርቅ ገመድ አይደል? እኛ ብር አንፈልግም ማለት። እኔ ለባቢሎን መንግስት የኢትዮጵያ ንጉስ የላከውን ላስታውሳችሁ። እንዲህ የሚል ደብዳቤ ነበረ። እግዚአብሔር ማኖሪያ ሳያጣ የዓለምን ህዝብ የምታስጨንቅ ከሆነ የባቢሎን ንጉስ ሆይ፣ እግዚአብሔር የሚመግበው ሳያጣ በረሃብ የምትገል ከሆነ፣ እግዚአብሔር የፈጠረውን ህዝብ ከአንድ ሀገር ወደ አንድ ሀገር በሞት የምታጠፋ ከሆነ መጣሁልህ። ህሩይ እግዚአብሔር አፄ አፊላስ ይላል የኢትዮጵያ ንጉስ፣ የእግዚአብሔር ህሩይ አፄ አፊላስ መጣሁልህ ይልና ምንድነው መጨረሻ ላይ ያለውን ላስታውሳችሁ። እኛ ኢትዮጵያውያን ይላል የሌላውን ሀገር የመውረር ፍላጎት የለንም። ስለዚህ ነገር ባቢሎናውያን እግዚአብሔርን ያመስግኑት ይላል። ቢኖረን ኑሮ አተርፉንም ነበር እኮ። ባቢሎናውያን እግዚአብሔር ያመስግኑታል። ኢትዮጵያ ማለት እንዲህ ናት፣ ገናና ናት። ትናንትን ካላወቅን ሁሌ ድካም፣ ረሃብ፣ ችግር፣ ድክመት በቃ ተዋረዶ ነው የሚሰማን። ትናንት የነበረን አቅም ማየት ይጠይቀናል። ይሄንን ልዝጋውና እግዚአብሔር ቃል መድኃኔ ዓለም ክርስቶስ ከወዲያው ዓለም ወደዚህ ዓለም መጣ፣ በቤተልሔም ተገኘ። በቤተልሔም ሲገኝ ስብሐት ለእግዚአብሔር በሰማያት የሚባልበት ቦታ ላይ ንጉስ ባዚን ንጉሳችን አይደለ እንዴ ከንግስቱ የሰማውን ሄዶ የገበረው? ከንግስቱ ንግስተ ሳባ ያሳየችውን መሰረት አድርጎ ከሰባ ሰገል ጉባኤ ወይም ደግሞ ከመላእክት ጉባኤ ከኖሎት ጉባኤ አይላፍ መላእክት ክንፋቸውን ከረበቡበት ጉባኤ ተገኝታለች ኢትዮጵያ። እስራኤል አሉ እዚያ የሉም። ተስፋው የተነገረላቸው የሉም እዚያ ላይ ግን ኢትዮጵያ አለች። ኢትዮጵያ ከቶ ያልገባችበት የጸጋ ምስጢር አለው የለም። ይሄን በጣም ሩቅ እንተውና ሰባ ሰገል ገብረው እንደተመለሱ ጉዞ ሲመለሱ
የኢትዮጵያ ደግሞ ከመቤታችን ትስስር የጀመረው እዚህ ላይ ነው። ሰብአ ሰገል ገብረው ተመለሱ። ሲመለሱ ስንቅ ጨርሰዋል። እመቤታችን የገብስ እንጎቻ አልነበራት፣ ሰጠች። ዋስረቀቶም ስንቅ ሰጠች። አንድ እንጎቻ አንድ እልፍ ሰራዊት እየተመገበ መጣ። ከድንግል ዳራጎት መቀበልን ደግሞ ጀመረች ኢትዮጵያ። ባንድ ህብስት ባንድ የገብስ እንጎቻ ኢትዮጵያውያን ሰራዊት ያ ሁሉ ሺህ ሰራዊት እየተመገበ መጣ። ከዚህ በኋላ ሳሊነ ቅድስት ወላዲተ አምላክ መብርሃን ሳሊነ ቅድስት ማለት ጀመረ ማለት ነው። በቃ ምግብ አደረገ ማለት ነው። ከዚህ ጀምራል ኪዳኑ እየቀጠለ የሚሄደው ማለት ነው። በዚህ ውስጥ ያለውን አሁን ምን ልለፈውና ሰብአ ሰገል ሄሮድስ ሕፃኑን ሊገለው ሲነሳ ሰብአ ሰገል ሲመለሱ የእግዚአብሔር መልአክ አረጋዊ ዮሴፍን ሕፃኑና እናቱን ይዘህ ሂድ አለው። ወጥቶ ሄደ። ታውቃል ታሪኩ ማቴዎስ ላይ ተጽፎልናል። ወጥቶ ሄደ። ግብጽ ሀገር ደረሱ። ግብጽ ሀገር ሲደርሱ ምን አለ? የጥጃ ምስል የላም ምስል አምልኮ ጣዖት ተረግሮ አገኙ። እንዲያውም ተበሳጨ። የአምላካችን መድኃኔ ዓለም ክርስቶስም አዘነ። ምክንያቱም እስራኤል ራሱ ጣዖት የተማሩት ከግብጽ ስለሆነ ብዙ የተማሩት ግብጽ ሀገር ላይ ይሄ መልክ ነበር፣ አምልኮ ጣዖት ነበር። እነ ኮቲባ ሲያሰቃዩአቸው ሲረባ ሲጠማት ግን ከጀርባው ላይ ሆኖ የሚያማትብ ነበር። ምንድነው የምታደርግ? ወደ ኢትዮጵያ ታሪኩ ይታወቃል። የማን ሀገር ናት? የአስራት ሀገር ሻላት አድርሰኛለችው። ይሄን ታሪክ ልተውና መጨረሻው ዋና ይበልታውን ላስታውስ። እመቤታችን ቅድስት ድንግል ማርያም በደመና ጭኖ ኢትዮጵያ ውስጥ አመጣት። አክሱም ጽዮን ጧት ነግ ላይ ደረሰች። ካህኑ ዮአኪን ይባላል። በጊዜ የነበረው ካህን ዮአኪን በብሉዩ ስርዓት የነግ መስዋዕት አቅርቦ መስዋዕቱን ሰውቶ ስቡን አጥሾ ደሙን አፈሶ ማይጠንቱን አጥሮ ህዝቡን ሰርሮት ሊያደርግ የኢሳይያስን መጽሐፍ አውጥቶ ያነብ ነበር። እንዲህ ብሎ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች እያለ ያነብ ነበር። ድንግል በድንግልና ጸንሳ በድንግልና ወልዳ ራሷ መጥታ ድንግዳ ሆና ከዛፍ ስራ ስር ጥላ ስር ቁጭ ብላ ልጇን ሕፃኗን እያጠባች ይሄን ቃል ሰማች። በእውነት እስኪያስቡት ይሄ ቃል ምን ያህል ነው መቤታችን ራሱ የሚያስደስታት። ስመ ጽዮን ዘጽዮን አባለት ክብራ ጽዮን ራሷ ጽዮንን አከበረች ይለናል በድርሳኑም ላይ። እና በዚህ ውስጥ ነው የቅድስና ታሪካችን ስናየው፣ በዚህ ውስጥ ነው በኩር ሁና የመጣችው ማለት ነው። በኩር ሁና የመጣችው ይሄንን ነው የሰማችው። ራሱ የኢሳይያስ መጽሐፍ ሲተነተን የሰማችው እሷ ቀድሞ ይሄን ቃል ታውቃለች። ገና ሳትጸንሰው ጌታን ምን ነው እንዴ የተባለችውን ሲል አቀልቆቱን ቆጥቼ ቁልቁለቱን ወርጄ ልጇን አዝዬ ረድቻት ብላ ነበረ። ራሷ ጸነሰች፣ ወለደች፣ ራሷ ሆነች። ራሷ ሁና ደግሞ ሰማች። ኢትዮጵያ ውስጥ እስራኤል ላይ ያለ ይሄ ቃል የለም። ከዚያ ደግሞ ሕፃኑን ሊገለው ሄሮድስ ፈለገው። እዚህ ላይ ደግሞ ጽዮን ራሷ ድንግል ደግሞ በድንግል ጸንሳ ትወልዳለች። ልዩነቱን ማየት ይቻላል። እዚህ ላይ ራሱ በጣም ልዩ ነው። ይሄንን ታሪክ የቅድስና ታሪካችን ነው፣ የልልና ታሪክ ነው። ይሄ በጣም ሞራሉ፣ ሃይማኖቱ፣ ሴቱ፣ ወጉ፣ ሰንሰለቱ፣ ቅብብሎሹ፣ አምልኮተ እግዚአብሔር፣ አፈጻጸሙ፣ አረዳዱ ዝም ብሎ አይመጣም። አንድ ነገር የራሱ የቻለ ሂደት አለው። ትውፊት፣ አረዳድ፣ አተረጓጉም እና አምልኮት ሲኖረው ነው ፍጹም ሊሆን የሚችለው። ምክንያቱም ቤተክርስቲያናችን ታወቃለች በስርዓት፣ በአምልኮት፣ በትውፊት፣ በአረዳድ፣ በትምህርት በእነዚህ ሁሉ ተዋጅታ ከመጣች ነው ፍጹም ትሆነው። ወይም ደግሞ ንባብ ካላት፣ ትርጉም ካላት፣ አረዳድ ካላት፣ ምስጢር ካላት፣ አምልኮት ካላት ህያዊት ሀገር ናት ኢትዮጵያችን። ንባብ አላት፣ መጻሕፍት ናቸው ንባብ። ንባቡ ብቻ ደግሞ ጥሪ አይደለም፣ ትርጉም አላት። ትርጉሙ ብቻ ደግሞ ውል አልባ እንዳይሆን ደግሞ አረዳድ አላት። አረዳዱ ደግሞ ምስጢር አለው። ምስጢሩ ደግሞ መገለጥ ነው። ለአባቶች የተሰጠ ለቅዱሳን የተገለጠ የምትጠብቀው ነው። ምስጢሩ ደግሞ አፈጻጸሙ አምልኮት ነው። አምልኮት አላት። ታነባለች፣ ትተረጉማለች፣ ትረዳለች፣ ታመሰጥራለች፣ ታመልካለች። ይሄ ክብሯና ጸጋዋ ነው። ያልነበራት ዘመን አልነበረም። በዚህ በለልና ያልነበረች ዘመን። ይሄንን ስናየው እንግዲህ ራቅ ብለን ካየን ደግሞ እንግዲህ በስነ ጽሁፉ ከዚህ በእንትኑ ያለው ይሄ ፍልስፍና ሂደቶቿ ስነ መድኃኒትን ለዓለም ቅርጽ እንዲሁ አንዳንድ ጊዜ የሆነ ሕክምና ትምህርት የጀመርነው 60ዎቹ ላይ ነው። ከ60ዎቹ በፊት የነበረው ሰው ዝም ብሎ ደዌ ሲይዘው እየታመሙ ይሞት ይመስለው በጣም ብዙ ይጅላለን። በነገራችን ላይ በጣም ብዙ ይጅላለን። ከዛሬ 60 ዓመት በፊት ዶክተር ስላልነበረ ሕክምናም ስለሌለ ሰው በቃ ሲያመው ይሞታል ነው የሚያስብ ማለት ነው። እንዴ 6000 ዓመት እኮ ሕክምና ነበረ። ግን የነበረን ደግሞ ሊቁ አጣፋው ደግሞ ሊቁ 6000 ዓመት እኮ ለፍተን ሰርተን እንመገብ ነበረ። 6000 ዓመት ህንጻ እናነጻለን፣ ቤት እንሰራለን፣ ብረት እናዘጋጃለን፣ መስቀል እንቀርጻለን፣ የተለያየ ዲዛይን እናወጣለን። 6000 ዓመት ሐውልት እናቆማለን፣ ድንጋይ እናስተካክላለን። 6000 ዓመት ድንጋይ እናቀልጣለን። ድንጋይ ማቅለጫ ሲስተሙ ራሱ በጣም ይገረመ ነው።
6000 ዓመት ውቅር ፍልፍል እንፈለፍላለን። 6000 ዓመት እጅግ ብዕር እንጽፋለን፣ ቀለም እናዋጣለን፣ የተለያየ ነገር እናደርጋለን እና ያ የታለዛል ትናንት ያልነበረን ይመስለዋል። ትናንት በጣም ያልነበረን። እንዲያውም አንዳንዶች እንዴ በማይም ጭንቅላት እንዴት ነው የምታስቡ ይሉናል። አንዳንዶች ስናወራቸው እንዴ የማይም ጭንቅላት እንዲማሰብ ይችላል ይላል። ምንድነው ይሄ ማይምነት? ሰው ባሪያ የሆነ ራሱን እያጠፋ ራሱን እያጠበ ባይድ እየሆነ ሲቀጥል ያወቁ ይመስለዋል። እና ትናንትና በምን ስኬል በምን ቀመር በምን ልኬት እንደሚያቆሙት ቅርጾቻችንን ማየት ይጠይቃል። ድንጋይ ከድንጋይ ላይ በብረት እየቆቀሩ መስራት፣ ድንጋይን ከድንጋይ ጋር በብረት መስፋት፣ እንጨትና ብረት በቢስማር ይመታል። ድንጋይን በቢስማር መምታት፣ ድንጋይ እያቀለጡ ጭቃ እያደረጉ እየበጠበጡ መለሰን፣ ያለምንም ጉዳይ ትልልቅ ሐውልቶችን አክሱም ሲሄድ ብዙ ጉዳዮች የምናውቅ ስለሆነ ማውራት አይጠይቀኝም። አውርታችሁ ስለምታውቁ ብዬ ስለማስብ ነው። አክሱም ውስጥ ካያችሁ ሐውልት የቆመበት ውስጡ ላይ ዋሻ ነው። ያ ድንጋይ በዋሻ ላይ ይቆማል። እስኪ ምንድነው ያ ራሱ ልኬቱ ራሱ ምንድነው የሚለካው አይምሮ? እዚህ ውስጥ አምልኮት አለ፣ መለኮታዊ ትምህርት አለ፣ ሰባዊ ፍልስፍና አለ ጽፋለች ሀገራችን። እና ይሄ የብሉይ ኪዳን መስመሯ በዚህ ነው የመጣችው። አዲስ ኪዳንም በዚህ ነው የቀጠለችው። በኩርናት ምንለውም ከዚህም ይቀጥላል። ደግሞ አዲስ ኪዳን እንደሚታወቀው መድኃኔ ዓለም ክርስቶስ ወደዚህ ዓለም መጣ። 33 ዓመት ከ3 ወር አስተማረ። በዚያችኛው ዓመት በዚያ በ33ኛው ዓመት ማለት በ34ኛው ዓመት እንግዲህ በኩርና ነው የተቀበለችው። ይሄ ማለት እስራኤልን ለማስተማር ሐዋርያት ዕጣ የተማቱት 1 ዓመት ቆይተው ነው። ሐዋርያት ለማስተማር ዕጣ ሳይጣጣሉ አምና ላይ ቆየች። ለምን ያመነችው እንዴ? ተራ ንግግር ነው ወይ? ዕጣ ሳይጣጣሉ ሐዋርያ ሳይደርስ ለምን ደረሰ የሚለው እሱን ሁሌ የሚወራ ስለሆነ እኔው ግን በኩርናት የብሉይ ኪዳን በኩር እንደነበረች አዲስ ኪዳን በኩርና ተቀበለች። ሌሎቹን ግሪክ እነምናምን አላመኑም፣ ገና አልሰሙም። እነ ቅዱስ ጳውሎስም አልተነሱም። ገና መጀመሪያ ላይ ተቀበለች። እንዲያውም ንግግሩ ኢትዮጵያዊ ንግግሩ የሚገርም ንግግር አለ። ይሄንን ማሰሪያ እናድርገው። ብሉይ ኪዳንን በንግስተ ሳባ፣ አዲስ ኪዳን ደግሞ በንግስት ህንደኬ። ያቺኛዋ ማክዳ ትባላለች፣ እቺ ህንደኬ ትባላለች። ሁለቱም ሴቶቻችን ንግስቶቻችን መሰረቶች ናቸው። የሴቶች መብት የሴቶች ጉዳይ ምናምን የሚባሉት እውነት ከዚህ ይማሩ። ራሱ አሜሪካ ምክትል አርጋ የነበረችው ባለፈው ጊዜ ነው። እስካሁን የላትም ዋና ማለት ነው። ግን እኛ ሀገር እየመጡ ደግሞ የሴቶች መብት ደግሞ ያጨናንቁናል። እኛ እኮ መብታችን አልፈናል፣ ንግስት ማርገናል። እንዴ ዛሬ ነው እንደ የጀመርነው? ትናንት የነበረን ያን ልልና ማያወሩት ለምንድን ነው ታዲያ? እውነት ከሆነ እዚህ ውስጥ ላይ ትክክል ካለ የለም እንደዚህ ነው የሚወራልንና ንግስታችን ንግስት ሳባ ንግስት ህንደኬ ዓለምን አስጠርታለች። በነገራችን ህንድ ራሷ ህንድ ተብላ የቀረችው በንግስት ህንደኬ ነው። ታሪክን አስቀምጣ የቀረችው። ነገስታት ስም ያስጠራሉ፣ ሀገር ያሰይማሉ፣ ተሰይመው ይቀራሉ። በዚያ ውስጥም ስለሆነ ማለት ነው። እና ሻንደረባው ባኮስ ወይም አቤላክ የተባለው ጃንደረባ በሰረገላው ሲሄድ መጽሐፍ እያነበበ የሚታወቅ ነው። ይሄ የሚታወቀውን ታሪክ ላስታውሰውና እንዲህ የሚለው በተለይ እያነበበ ሲሄድ ፊልጶስ ቀረበው፣ አስተማረው፣ ነገረው፣ ተረጎመለት። እንዲህ እያለ ጥያቄ ጠየቀ ፊልጶስ እና ክርስቶስ ምን አለ አለው። በአብ በወልድ በመንፈስ ቅዱስ ስም አጠምቁ ብሎናል እና እያጠመቃችሁ ነው። ማጥመቁን እያጠመቅነው ግን አይሁድ እየከለከሉን ነው አለ። እንዲህ ሲለው ከማደረሰ አይሁድ ነዋማይ ወመኑ ይከላል የተጠምቁ ማን ነው ከፊት የሚያልፍ የውሃን አጥምቀኛል። ወኔ ደግሞ አለ። ኢትዮጵያ ዝም ብሎ አማኝ ብቻ አይደለም፣ ወኔም አለ። ወኔም ዝም ብሎ ተጎታች አይደለም፣ ዝም ብሎ የሚነዱት የሚያጥቡት እንደፈለጉ የሚያብሱት ዝግን አይደለም። ደግሞ ወኔውም አለ ነው፣ ውሃ አለ። ማን ነው መጠመቅ የሚከለክለኝ አለ። ወዶ ፈቅዶ ተጠመቀ፣ ደስ እያለው ተጠመቀ። ያን ጊዜ ፊልጶስ ተሰወረው። ለምን ተሰወረው ነው ጥያቄው። የተቀበለው ምስጢር ሰማያዊ ነው፣ ለስዋሪ የሚያበቃ ነው፣ አእላፍ መላእክት ወደሚኖሩበት የሚያደርስ ነው። አንተ የተቀበለው ጸጋ ስውር ምስጢር ነው አለና ተሰወረው።
ኢትዮጵያ በስዋርም ተቀበለች በጋድም ተቀበለች እግዚአብሔር ያደለ ወና አርቦኮሮ እግዚአብሔር አለ የለም እንለዋለን እግዚአብሔር አለ ምንለው በድርጅቱ በስራው በመግቦቱ በስነ ፍጥረቱ በነፋሳቱ በክረምቱ በበጋው በምኑ በአጠቃላይ የእግዚአብሔር ሐልወት እንመሰክራለን ደግሞ አናየውና ደግሞ ልጨብጣህ አንለው ኢትዮጵያ ማለት ሐልወት እግዚአብሔር የሚታየውን የማይታየውን ጸጋው የሚታየውን የማይታየውን ተቀብላለች ከፊልጶስ መታየት እንደቀበለ ስዋሬን ደግሞ ተሰርታለች ለኛ ኢትዮጵያን ስዋራን ቅዱሳንን ቅርቦቻችን ናቸው ጋዳውያንም ቅርቦቻችን ናቸው ማለት ነው በዛ ውስጥ ያደገ የመጣ ስለሆነና እንግዲህ በመካከል ላይ የ300 ዓመት ክፍተት አለ ብዙ ጊዜ የማይወራ ታሪክ አለ ከባኮስ ቀጥሎ ከጃንደረባው ቀጥሎ እስከ አባ ሰላማ ድረስ ያለው ታሪክ ብዙ ጊዜ አይወራም ለምንድነው ታሪክ ስለሌለን ነው አለን ማን ያጠፋብን እንዴ አንድ ኢትዮጵያ ውስጥ አባ ሰላማ መጥተው ጥምቀትን ቁርባንን ምን ጀመሩ አልጀመሩም የነበረውን ነው ያስቀጠሉት የነበረው ጥምቀትን ነበር አምልኮትን ነበር ክህነታዊ ሰንሰለት አልነበረም ክህነታዊ ሰንሰለት የክህነታዊ ሰንሰለት ሂደቱን ያስቀጠሉት ብዙ ሰርተዋል ወጥተዋል ወርደዋል አስቀጥለዋል በመካከል ላይ የነበረን ታሪክ በጉዲት ያጣነው አለ በሴራ ምክንያት ያጣነው አለ አሁን ቆም ብለን ስንመረምር ኢትዮጵያ በምን ያህል ሴራ ውስጥ ቀደም ብለው ሚስዮናውያን ምን ያህል እንዳሾለኩብን ራሱ በደንብ መመርመር ይጠይቀናል ውስጥ ለውስጥ ያለቀብንን ሁሉ ማለት ነው መሬቶቻችን ቆፍረን ማየት ይጠይቀናል በእርግጥ እኛ ምሁር ስንሆን ሁሉ ጊዜ ከባይት ነው መሬት እንኳን ቆፍረን ቅርስ መመርመር አቅቶ የአርኪኦሎጂስቶች ከውጭ ያመጣን ነው ምናስቆፍር አጽም አስቆፈርና አወጣን ከጅንጆሮ ተገኘ የሰው ዘር መገኛው ሆነንና በቃ ጅንጆራዊ ኢቮሉሽን አጣባይ ሰጡን ከዚያ ደግሞ አሁን ደግሞ ምናስቆፍረው ታሪካችን ከነሱ ነው እኛ አናቀም የተቀበሩ የአባቶቻችን ታሪኮች እንኳን ራሱ ለባይል እየሰጠን ሰመቸት ለምንቀጥል አናቀም እንደዚያ ነው በቃ የሚታወቀው ሁሌ እንደዚህ አይነት ሂደቶች ከዚህ በኋላ ያለው ልልናው በተለይ ጎላ ያለው ልልና ስናይ በጣም ርቁ ናባ ሰላም መምጣት ፊደሉ መቀመጥ በተለይ ሆሄ መያዝ እንግዲህ ቀላል አይደለም እኔ የሚገርመኛል ኢትዮጵያ ውስጥ ያለን ታያላችሁ ኢትዮጵያ ውስጥ እንዴ እናንተ እኮ ቀኝ ግዛት እየገዛችሁ ነው በግዕዝ ፊደል ከጻፋችሁ እኮ ቀኝ እየተገዛችሁ ነው እንተና የሚባል ሃይማኖት እየገዛችሁ ነው እንዴት እና በምን እንጻፍ በእኛ በላቲኑ ጻፉ ይሏል እናንተ ስንጽፍ ቅድስና በእኛ ስንጽፍ ደግሞ ቀኝ ግዛት የሚሆነው ለምንድን የራስን ታሪክ ያስጠልታል የራስን ታሪክ አሁን ጅማሬዎች በየቦታው ያለው ሂደት ይው ስለሆነ ማለት ነው እና በዚያ ልልና ተገለጸ የአብርሃም አጽፋ መጠመቅ ካህናት መሆን ነገስታት ኢትዮጵያ ውስጥ የነበሩ አባቶቻችን ሃይማኖትም አላቸው ሀገርም አላቸው ህዝብም አላቸው እኔ የምስማማበት አንድ ጉዳይ አለኝ አንድ መሪ ሃይማኖት ካለው ህዝብ ካለው ሀገር ካለው ታሪክ ካለው ሰው ይሆናል ሃይማኖትም ከሌለው ታሪክም ካልወደደ ህዝብንም ካልወደደ ሀገርም ካልወደደ የማን ያለሽ ይባላል በማን ይዳኛል በታሪክ እንዳይጠይቁት ታሪክ ማጥፋት ነው በህዝብ እንዳይጠይቁት ህዝብ በቃ ደስተኛ አይወድም በሀገር እንዳይጠይቁት ሀገር ምኑ አይደለም በሃይማኖት እንዳይጠይቅ እግዚአብሔር የለውም በምን ይጠየቃል ጥንታውያኑ በህዝብ ይጠየቃሉ በሀገር ይጠየቃሉ በሃይማኖት ይጠየቃሉ በታሪክ ይጠየቃሉ ስለዚህ ተጠንቀቀው ነው የሚኖሩት ሁሉ ነገር እንዳይወቅ ወቀሳዎች በሙሉ አስበው ነው የሚኖሩት ስለዚህ እንዲው በክህነቱም አሉ በመንግስቱም አሉ በህዝቡም አሉ አለውም የለም እውነት ነው የነበረው ሌላው እንኳን ብንቀር ወደ ታሪክ ስንመጣ ሉላን ታሪክ ስንመጣ የጣሊያን ጦርነት የሚታወቅ ስለሆነ ማለት ነው ሌሎችም ጣሊያን በመሸገበት ሰራዊት መካከል ደርሶ እንዋጋ ሲሉ እንዴ ለምን ነው እንዋጋው እና ደርሰን እንዋጋኝ ጠላት አይደል እንዴ የተቀመጠ ሰው ይወጋል መጥተናልና የተነሱ እንቅጠም ብሎ ተነግሮ ነው እንጂ አይደል ተነግሮ ነው እንጂ እንዴት በሴራ እንዴት ይሆናል ውስጣው ሻል አልነበረው እውነት ነው የነበረ ኢትዮጵያ እውነት ኑሮው እውነት ታሪኩ እውነት ሐሳቡ እውነት በቃ እውነት ነው የነበረው ህዝብ ራሱ እንደዚያ ነው ያስብ የነበረው አንዳንድ ሰዎች ያው ይሄ ገልባጭነት ብዙ አያሳይም ብዙ ጊዜ አጼ ምኒልክ ስልክ ሲያመጡ ይባላል ስልክ እንዳመጡ የኢትዮጵያ ህዝብ ከሰይጣን ጋር ያወሩ ነው ብሎ ያማቸው ነበር የሚያማው ህዝቡ እኮ ከሰይጣን ጋር ያወሩ የነበረ ያለው አዲስ ልማድ ነው ያመጡት ምክንያቱም ገልባጭ ስላልሆነ ህዝቡ
ያገኘውን አይገለብጥም። ከየት መጣ፣ ማን አመጣው፣ እንዴት ይሰራል፣ በምን ይሰራል፣ እንዴት ይናገራል ሳያስተምሩ ዝም ብሎ ሲያወሩ ማለት ነበረበታ። አሁን ዝም ብሎ መገልበጥ ነው። መመርመር የለ፣ ማሰብ የለ። በቃ እንዲህ አይነት ሂደት ነው የገጠመው። መንጋ መሆን ዝም ብሎ ትናንት የት እንደነበረ የትናንት ልልናውን ማየት የሚያቅተው መሆን የትናንት ልህቀቱ ራሱ እንዴት አድርጎ እንደጠፋበት መረዳት የሚባለው ካይምሮ ይጠፋል። በእኛና በትናንት መካከል የጨለማ መጋረጃ ተቀመጠ። በእኛና ታሪክ በሰሩት መካከል የጥላቻ መጋረጃ አስቀምጡ። ትናንት እንዳያውቀው የኛው በዚያ በኩል እየተመራ ይሄዳል እና ብዙ ታሪኮች ሂደቶች ስላሉ ማለት ነው። ንጉስ መሆን ይቻላል፣ ካህን መሆን ይቻላል፣ መሪ መሆን ይቻላል። ተችሏል እንዴ? ኦርቶዶክስነት አሁን የሚታይ ስለሆነ ክርስትና አንዳንድ ሰዎች እንዴ ስለዚህ ማውራት እኮ የፖለቲካ ንግግር ነው እንዴ? ክርስትና ስለ ክርስትና የማውራት ሐዋርያዊ ስብከት ነው፣ ተልኮ ነው። ሲገሉት አትግደሉ፣ ሲያፈርሱኝ አታፈርሱኝ ማለት ቤተክርስቲያን የማስቀጠል ጉዳይ ተልኮተ ወንጌል ነው። እንዲያ የሚባል ጅላጅል ክርስትና የለንም። ጠንከር ያለ እስር ያለ ባለቤት የሆነ ሀገሩን ሃይማኖቱን የሚወድ አድሎ የሌለው ሁሉን የሚያስብ በማንም ላይ ክፉ የማይመኝ በቀል የለሽ ግን ራሱን የሚጠብቅ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀል የላትም፣ ግን ራሷን ግን ታጥፋ አይባልም። ራስን ማዳን መጠበቅ ሌላ፣ በቀል ሌላ ነው። ሌላው በቀል ነው ያለው እንዴ በበቀል የቀነጨረ ሐሳብ የላትም። ለማንኛውም በዚህ ልልና ውስጥ ታሪክ እየመጣን ከሄድ የነ አብርሃ ወአጽብሃ መንግስት፣ አብርሃ ወአጽብሃ ሐዋርያዊ ተልኮ፣ ህንጻ ማነጽ በየዞር ማየት ይቻላል። በአትሮንሰ ማርያም በነ መርጦ ለማርያም በነ ብርብር አልፈን ተርፈን ሞቃዲሾ የሁሉ ታሪክ ማየት ይቻላል። ያ ሁሉ ውቅራ ቤተክርስቲያናት ሰሜን ገዳማትን ማየት ይቻላል። ተሰርቷል። እና አብርሃ ወአጽብሃ ያስቀመጡትን አሁን እንኳን መስራት መጠገን ችለናል። እውነት በልልና ከመጣን በምህንድስናችን ከመጣን እንኳን መስራት የመጠገን አቅም አለ። ጠጋኝ እንኳን ወልደናል። የኛ ዕውቀት እኮ መጠገን ሁሉ ማይችል ዕውቀት ነው ያለው እና በዚህ ሂደት ውስጥ ክብሯና ልዕልናዋ ተጠብቆ መጣ። አራተኛው ክፍለ ዘመን እያለፈ ሄደ። አምስተኛው ክፍለ ዘመን መጣ። እና አፄ ካሌብ ተተኩ። ዋናዎቹን ታሪክ ስናነሳ ማለት ነው። እና አፄ ካሌብ ተተኩ ይታወቃል። እና አፄ ካሌብ የመን ድረስ ሄዱ፣ አስከበሩ። ዝም ብሎ አይደለም የሄዱት። እነሱም ቢሆን ህዝብም በአንድ ወገን እንዴት ሰው ይገደላል? በቃ እንዴት ነው ሰው አማኝ በመሆኑ ምክንያት እንዴት የመንስ ቢሆን እንዴት ይሞታል? በአንድ ወገን ደግሞ እግዚአብሔር አለ፣ ሃይማኖት አለ። ምን ይሻላል? ሰላም አስከባሪ ናቸው፣ አማኝም ናቸው። መሬትን ከፍ አድርገው መሬትን ከፍተው ይሄዱም እኮ ነበሩ። የአባቶቻችን ጥበብ ስራ ብቻ አይደለ እምነትም ጭምር ነበረው። ሲፈልጉ መሬትን ማንሳት፣ ሲፈልጉ ደግሞ አንጾ መስራትም ነበረ። መሬት አንስተውም ቀይ ባህርን እስራኤል ከፍለው ተሻገሩ። ኢትዮጵያን ደግሞ መሬት ውስጥ በውስጥ ሄዱ። በባህር ውስጥ ለውስጥ ተሻግረው ሄዱ። ይለያያል። ያንን ታሪክ በጣም ብዙ ስለሆነ ላስታውስ ልተውና ንጉሱ መጡ። ተመልሰው መጡ። አቡነ ጰንጠሌዎን ዘጾማይት ነበሩ። ተመልሰው እንደመጡ ኢትዮጵያ ውስጥ ምንድነው ያሉት? ጌታዬ ከዓለም ሳለይ ኢትዮጵያን ደግሞ እግዚአብሔር አላችሁ ከዓለም ሳለይ እንዲህ ጸጋውን አብስቶ ካደረገልኝ ታምር ካደረገልኝ ከዓለም ብለይ ምን ሊያደርግልኝ ነው? ሄዱና አባ ጰንጠሌዎን አመንኩሰኝ አሉት። እንዴ ንጉስ ነህ፣ ዙፋንስ እንዴት ነው የምትመነኩስ? ህዝቡስ ሀገሩስ እንዴት አድርገህ ነው የምትመነኩስ? እኔ ትቼዋለሁ፣ እኔ ወደዳችሁት አንግሱ ምመልኝ ነው ያለ። ኢትዮጵያ እኮ ከዙፋኗ በእውነት ድንግል የሚባለው ይሄ ነው። ድንግል የሚባለው ከዙፋኗ ወደ ምናኔ ሄደው ልመንነኝ። ከዛ ሰራዊቱ ንጉሱ ሲጠፋ ፍለጋ ወጥተው 5553 ያህል ሰራዊት እየፈለጉ ሲሄዱ ከአንድ ገዳም ለምን መጣ ንጉስ? ልመንን። እንዴ አንተ ማመንን እኛ ምን እንመንን ብለው በዚያው ወዲያው ነው ያ አባ ጰንጠሌዎን አመልኩሰው ላጭተው ቅዳሴ ገቡ። እየቀደሱ እያለ ፀሐይ ጨለመች። ቆይ በኢያሱ አምላክ ይጀሻለሁ። ለምን? የኢትዮጵያውን ንጉስ እስከምጨርስ አቁርቤ እስከምጨርስ። ኢትዮጵያ ከዙፋኗ ወደ ምናኔ ማውጣታለች፣ ከዙፋኗ ወደ ስዋሬ ማውጣታለች። ታውቃለህ? ናኩቶ ላብ እኮ በንጉሱ ነው የተሰወረው። ናኩቶ ላብ ንጉስ ነው፣ 43 ዓመት ያህል ነግሷል፣ ግን ተሰወረ። አፄ ካሌብ ደግሞ ንጉስ ነው፣ ኃያል ነው። ምን አጥቶት ነው? ጠላት መጥቶ ነው። እሱማ አይቶት የለ የመን ድረስ አስከብሮ የለ
ተሸንፎ ነው አይደለም። ታው በቃ መተውም ያውቃሉ፣ መንገስም ያውቃሉ። ኢትዮጵያን መንገስም የሚችሉ መተው የሚችሉ ሰዎች ነው የነበሩ። ወደው ፈቅደው በዚህ ልልና ውስጥ ነው የመጣችሁ። ከዚያ በኋላ ያለው ዓለማት ሁሉ የምታስደንቅ በ455 የሆነው የዓለም ታሪክ ይታወቃል። ዓለም አቀፍ ከኒቄያ ጉባኤ፣ ከቁስጥንጥንያ ጉባኤ፣ ከኤፌሶን ጉባኤ በኋላ የኬልቄዶን ጉባኤ ሆኗል። ከኬልቄዶን ጉባኤ በኋላ በቅዱስ ዲዮስቆሮስ በደም ዓለም ተለያየች። በዚያ ምክንያት ዓለም በሙሉ ክርስትናን እየፈለገ ሲሄድ ወደ ማን ይሄድ? ወደ በኩር ሀገር እና አባ ጽምዓ እና አባ ሊቃኖስ እና አባ ይማታ እና አባ አብጼ እና አባ ጉባ እና አባ አረጋዊ እነዚህ ሁሉ ተሳተ ቅዱሳን እነ ማህበረ ጻድቃን እነ ዘደጎ እነ ማህበረ አቤል ዘቆየጻ እነ ማህበረ በኩ እነ ማህበረ አሃው እነዚህ ሁሉ እየነጎዱ መጡ። ለምን መጡ? ሀገሪቷ ሰላምም አላት፣ ፍቅርም አላት፣ መቀበልም ታውቃለች። ዝም ብሎ አልመጡም። አምልኮትም ያላት ሀገር፣ ሰላምም ያላት ሀገር ስለሆነች ነው። እኔ ብዙ ታሪኮችን ካየን እንኳን እነ ማህበረ አሃው 753 ያህል ቅዱሳን ናቸው። በአንድነት ነው የመጡት። ኢትዮጵያ ውስጥ የመጡት የኢትዮጵያን ስርዓት አይተው ሀገሪቷን ወደው ነው የመጡት። ከአንድ ገዳም ኖሩ። እየኖሩ እያለ ለኪዳን በሄዱበት ሲመለሱ አንዱ ታሞ ቀርቶ ነበረ። ሲመጡ ሙቶ አገኙት። እንዴ ጓደኛችን ሙቷል፣ እንከሰልኑም እኛም እንተኛ ሲሉ በዚያው መሬት ሲነኩ ሁሉም ሞቱ፣ አረፉ። አጽማ ነፍሳቸው ከስጋቸው ተለየች። የነዚህ አጽም ሁሉ ዙፋን ናት ኢትዮጵያ። ዙፋን ናት። አጽመ አበው የተከሰከሰባት፣ የቅዱሳን ልልና ታሪክ ሁሉ የነጠበባት፣ ዓለም ሁሉ የናፈቃት የፈለጋት፣ ከካቶሊካውያን ሐሳብ ከሮማውያን ከሊዮን ጠባይ ሊዮን ራሱን ወደ አምልኮት ደረጃ አድርሶ እንተላይለ ሁሉ ራሱን ሲያደርግ ኖ ብለው መጥፎ ኢትዮጵያን ነው እየፈለጉ የመጡት። እስክንድሪያ ላይ አልቀሩም፣ ሌላም ላይ አልቀሩም። በኩርና የተቀመጠች እሷ ናትና አደራ ተቀባይ ሆነች። ይሄን ሁሉ ታሪክ ካስቀመጠች ከዚያ በኋላ የአፄ ገብረ መስቀል የነ ቅዱስ ያሬድ ታሪኮቿ እና አፄ ገብረ መስቀል ከ500 በላይ ፍልፍል ውቅር አብያተ ክርስቲያናትን አንጸው ድንጋይ ቀርጸው ሰርተዋል። ከዚያ መማር ባንችልም ግን አስቀምጠዋል። ታሪኩ ይወቅሰናል። ቀርጸዋል። ከሰማይ እንደ መላእክት ዜማ የምታዜም፣ እንደ እንጦንስ እንደ መቃርስ የምትመንን፣ እንደ ንግስቷ ድንግል የምትወል፣ እንደ ካህናት ደግሞ ክህነት ያላቸው ነበሩ። ምንድነው ኢትዮጵያ ውስጥ ይቸግረን የነበረው? ከኪሩቤል ጋር ከዘመርነ፣ ከእንጦንስ ከመቃርስ ጋር ባይታዊ መናኝ ከሆነ፣ ከዳዊት ጋር በዙፋን ከተቀመጥነ፣ ከጴጥሮስ ጋር የመንግስት ሰማያት ቁልፍ ከያዝነ ምንድን ነበር የቀረን? ምንም አልቀረን። ዓለም ላይ ሌላ አለ? የለም። እንዴት አደላለ? በክህነት በዙፋን ላይ አልነበረም። ይሄ ውበቷና ጸጋዋ ልልናዋ ነው። ይሄ ትናንት ነው። ግን ትናንት የሆነ አሁን ምን ነው? ብዙ ጊዜ አንዳንድ ሰዎች ሃይማኖት እንደ ዘመን እንደ አባቶቻችን፣ ኑሮ እንደ ዘመናችን የሚባል ታሪክ አለ። እንዲህ የሚባል ነገር የለም። ኑሮም እንደ አባቶቻችን፣ ሃይማኖትም እንደ አባቶቻችን ነው። ስንት ነው እንደ ዘመናችን ምን ነው? ትናንትን እንድናስበው ብቻ አይደለም መኖርም እንድንጀምር ነው። በኢትዮጵያ ልልና ውስጥ የሚያስብ ሰው ትናንትን መረዳት፣ መቆጨት፣ መመርመር፣ መድገም የራስ ማድረግ እንዲኖረን ነው። ማንረዳው ከሆነ ማልመረምረው ከሆነ ማይቆጨኝ ከሆነ ማልደግሞ የራሴ ማላደርገው ከሆነ በቃ ምን ያረጋኛል? ምን ያረጋል? የመረጃ ያህል ብሎ ሐሳብ ከመሰብሰብ ያለፈ ነገር አይሆንም። የተረሻታ ነው። አሁን በጣ ያለን ሰዎች ደግሞ ትርሽት ያዋለን ብሎ በቃ ይይዛል፣ ይለቃል፣ ይይዛል፣ ይተዋል። በቃ ትናንት እንደውም አንዳንዱ ዝግ ነው፣ መስማት ራሱ አይፈልግም። ትናንትና እኮ ያልበለጸግንበት ዘመን ያላደግንበት ዘመን ትናንት ዕውቀት ሁሉ ከሱ ልቅ የጀመረበት ይመስላል። እሱ ፊደል የቆጠረበትን ዘመን ትናንት ያለ እንዴ ይሄን ሁሉ ሚሊዮን ብራና መጻፍ የጻፈች ቤተክርስቲያን ይረሳታል። ይሄን ሁሉ ቅርስ ልልና ያስቀመጠች፣ ስነ ከዋክብትን ቀምራ የለካች፣ ስነ ምህንድስናን ያስቀመጠች፣ መጽሐፈ ነገሥትን የጻፈች፣ ስነ አይባንን የጻፈች፣ ድንጋይ ማቅለጥ የጀመረ የምታቅመው ነው ሁሉ ይጻፈውና ዛሬን ያውቃል። እሱ ገልብጦ ከመጣ በቃ የለም። በቃ በዚህ ውስጥ ነው ብዙዎቹ የሚወስዱ። ትናንት የነበረን በዚያ ሂደት ነው። ይሄን በጣም ካየነው እየቀጠለ ይሄዳል፣ እያለ ይሄዳል። ከ842 ዓመት ስንደርስ ትናንት የነበረንን በጉዲት ያጣነዋል። እሱም ዝም ብሎ ተራ ምን ብቻ አይደለም ሂደቱ፣ ሰንሰለቱ ማየት ይጠይቃል። እሱም ራሱ የ40 ዓመት መከራ፣ የ40 ዓመት እልቂት፣ የ40 ዓመት ውድመት አለ። በዚች ሀገር ላይ ታሪክ የሌላቸው ሰዎች ታሪክ በማጥፋት ነው የሚደሰቱት።
የሚደሰቱት። ዛሬ የምናየው ትናንትን ያየነውን ነው። ታሪክ በማውደም ቤተክርስቲያን በማጥፋት በማቃጠል ምናምን በማለት ልክ በቃ ይደሰታሉ። ታሪክ ከሌለ የለውማ ምን ያርግ? እኔ አንዳንዴ አንፍረድ፣ የለውማ ይጨንቀዋል። ያላቸው ሰዎች ትንሽነት ይዘዋል፣ ያቅመጠብጠዋል። አቅመ ቢስነት ሁሌ ደካማ ያሰኘዋል። መንደርተኛ ምናምን ያደርገዋል፣ ያጥረዋል። አጥር ውስጥ የሚገባ ሰው ደካማ ሲሆን ካለህ አለህ ነው። ኢትዮጵያ ቤተክርስቲያን ስላላት ነው ጸጥ የምትለው። ስለማይሰማት አይደለም ችግሩ፣ ባለቤትነት ያላት መሆን እንደው እንደዚያ ያደርጋልና እንደዚያ ነው ያለው ሂደቱ። እና በጉዲት ያጣነው ታሪክ አለ። ከዚያ ቀጥሎ ግን ብዙ ልልናዎች መልሰው ተመልሰዋል። ከዚያ ከድልና ቀጥሎ ታሪኮች ጠቅለል ያደርግ ስናወራ ሰፊ ስለሆነ ኢትዮጵያን በወርና በሁለት ወር እንኳን ማይነገር ሂደት የ6 ዓመት ታሪክ ልልና አይወራልን። የነ ንጉስ ላሊበላ፣ የነ ይምርሃነ ክርስቶስ፣ የነ አኩቶላ፣ የነ ንጉስ ገብረ ማርያም መነሳት፣ ከዚያ እንደ ጥንቱ ደግሞ ቅዱሳን መምጣት እና አባ ሊባኖስ መጣ እና አቡነ ገብረ መንፈስ ቅዱስ ደግሞ ከውጭ መምጣት እንደለመዱት እንደ ተሳቱ ቅዱሳን ሁሉ ግባት ሁሉ መምጣት ጀመረ። እንደነ ያሳይ እና አቡነ ያሳይ ሮማዊ መምጣት፣ ያሳይ ዘጣና አይደለ ያሳይ ማይ መክደን ያሉት እነዚህ ሁሉ ቅዱሳን እየመጡ ሄዱ። ኢትዮጵያ እንደገና ከፍ እያለች ሄደች። እነ ይምርሃነ ክርስቶስ ነገስታትም ናቸው፣ ካህናትም ናቸው። እንደ መሪነት ከሰዓት እስከ 6 ሰዓት ይፈይናሉ፣ ይፈርዳሉ፣ ዙፋን ይገኛሉ። እንደ ካህንነት ቅዳሴ ሰዓት ደረሰ ብሎ ደግሞ ይዘው ይሄዳሉ። ቅዳሴ ይወጣና ደግሞ ግብር ያበላሉ። እንዲህ ነው የነበረው እና ይሄ ትንሽ ነው። ኢትዮጵያውያን እኮ ትናንት ግብር ሲሰበስቡ የላም የፍየል የሙክት የማር ሲሰበስቡ ለምንድን ነው ሁሉ ማር እንዳለ ደግሰው ሊያበሉ? ሌላ ጉዳይ የለውም፣ ምንም ነገር የለውም። ይደግሱና ነው ብሉ ደግሞ ግብር ያበላሉ። ሌላ አለቀ፣ ምንም ሌላ የለም። እንደዛሬ የሆነ እዚያ ጋር ከኢትዮጵያ እየወጡ የመኮብለያ መንገድም አልነበረውም። ማውራ ያስፈልገኝ እና ንጉሱ እንዲያው በትልልና ካመጣ ነው። አንድ ቀን እንዲያውም ኪዳን እያደረሱ አምላከ ብርሃን ወላደ ሕይወት ረሱላ ይምሩ አብ የጸጋ የብርሃን አምላክ ሕይወት መገኛ የጸጋ ባለቤት ብለው ኪዳን ሲያደርሱ ብርሃን በወግ አለ በቀኝ በኩል ማነህ አሉት። እኔ ብርሃን ክርስቶስ ነኝ አሉ። ለምን መጥተህ ነው አሉ። አሁን ኪዳን ስታደርስ አምላከ ብርሃን አላለኸኝም አለው። ንጉሱን እኮ ነው ያለው። አሁን ብለኸኝ የለ እስኪሉ ድረስ እነና ኮቶላም ብንሄድ በጣም በዙ ስለሆነ ጤናማ ሂደት ስለነበረ በዚህ ውስጥ እነ ንጉስ ገብረ ማርያም ታሪካቸው ይታወቃል። ኢትዮጵያን ለማሳደግ ጥረት የነበራቸው አባይን በመጀመሪያ ደረጃ ገድቦ በማሳየት ምልክት ያሳዩ እንዴት ገደቡት ራሱ የሚደንቅ በአይና ውሃ በማይወድ እንቁ እያተነኑ ወደ ኢትዮጵያ ደመና አርጎ በመስደድ ደረጃ ነው የገደቡት። ይሄ ለዓለም ስውር ነው። እነዚህ ሁሉ እነ ላሊበላም ያንን ከላይ ወደታች ውቅር ፈልፍለው በመስራት ዝም ብሎ አልሰሩትም። በጊዜው የባህር በሮች በአጠቃላይ የኢየሩሳሌም መንገዶች ሁሉ እየተያዙ ሲሄዱ ኢትዮጵያውያን ደግሞ የክርስቶስ መካነ መቃብሩ ልደቱን ቀራንዮን ተሳለው መምጣት ሲፈልጉ በዚያው አንገት እየቀሉ እየገደሉ ሲያስቀሯቸው በእስልምናው ተይዘው ንጉሱ አመለከቱ ወደ እግዚአብሔር። ህዝቤ ወደ አንተ መካነ መቃብር መሄድ ይፈልጋል፣ ግን እንዳልሰደው ሞተብኝ። ምን ላድርግ? ኢየሩሳሌምን የሚሆን ቦታ አሰራሙ ያለ የት ልስራው? እዚያው አለቱ ላይ። አለቱ እንዴት እሰራዋለሁ? አይምሮ ላይ ቀርጽልሃለሁ ዲዛይኑን አለው። አስቀመጠለት። ሙሴ 22ቱን ስነ ፍጥረት በ6 ቀን እየሳለበት እንደሰራ ላሊበላም 11ዱን ውቅር አብያተ ክርስቲያናት አይምሮ ላይ ይስልበታል፣ ይሄዳል። የኢትዮጵያ እኮ መሪዋ እግዚአብሔር ነው። በዚያ ቅርጽ ነው የተቀመጠችው እና በዚህ ውስጥ ነው የመጡት። ከዚያም በኋላ በተለይም ይሄን ስናሳጥረው 4 ወላዲ አእላፎች አቡነ ኢየሱማ፣ አቡነ ተክለ ሃይማኖት፣ አቡነ ዮስጣቴዎስ፣ አቡነ መድኃኒነ እግዚእ እንደገና ኢትዮጵያን ዳግም በስነ ጽሁፍ በብራና መጻሕፍት በህዝባዊ ሰንሰለት በታሪክ በባህል በወግ ቀርጸው ያስቀምጧት ወላዲ አእላፎቻችን ናቸው። አቡነ መድኃኒነ እግዚእ እና አቡነ ሳሙኤል ዘቆየጻና አቡነ ሳሙኤል ዘጣሬጣና አቡነ ሳሙኤል ዘዋልድባን እና አቡነ ሳሙኤል ዘደብረ ሃሌሉያ እና አቡነ ያሳይ ዘጣንያ እና አቡነ አፍቀሬ ዘጉጉቤ እና አቡነ ዮሐንስን ዘክብራንን ወልደዋል። እነዚያ ደግሞ እንደገና እና አቡነ ሳሙኤል ዘደብረ ዋልድባ ደግሞ እንደገና ቀጥለዋል። እና አቡነ ገብረ መንፈስ ቅዱስ መስቀልን እና አቡነ ሚናስን እና አቡነ ሩፋኤል የሚባሉትን ቅዱሳን ወልደዋል።
እና አቡነ ኢየሱስ ደግሞ እና አቡነ ተክለ ሃይማኖት እና አቡነ በጉ እና አቡነ ብንያሚን እና አቡነ ሰረቀ ብርሃን እና አቡነ አናኒቆስ እንቆ ባህሪ እና አቡነ አባ ጊዮርጊስ ዘጋስጫ እና አቡነ በጸሎተ ሚካኤል እና አቡነ እንድርያስ እና አቡነ ዘካርያስ ዘወለቃ እና አቡነ ያዕቆብ እና አቡነ ተክለ ኢየሱስ እነዚህን ወልደው አሰራጭተዋል። እና አቡነ ሂሩት አምላክ ዘዳጋን እና አቡነ ተክለ ሃይማኖት ደግሞ እና አቡነ ፊልጶስ ዘደብረ ሊባኖስ እና አቡነ ሳሙኤል ዘደብረ ወገግ እና አቡነ አኖሪዎስ እና አቡነ አሮን እና አቡነ ፊቅጦር ዘመሃግል እና አቡነ ዮሴፍ 12ቱን ንቡራነ እድ አሰራጭተው አቡነ ዮስጣቴዎስ ደግሞ እና አቡነ ብፁዕ አምላክ እና አቡነ ሰፈስላሴ ዘጻዳ አምባ እና አቡነ ፊልጶስ አንዳዴባር እና አቡነ ዮሐንስ እና አቡነ እንድርያስ እነዚህ የደብረ ዘመናዊ ቅዱሳን እነዚህን አምርተዋል። እነዚህ እንደ ነፋሳት ኢትዮጵያን ሲያጥለቀልቋት ስርዓት አለ፣ ትምህርት አለ፣ ጽሁፍ አለ፣ ቀለም አለ፣ ስርዓተ መንግስት አለ፣ አምልኮት አለ፣ ምናኔ አለ፣ ገዳም አለ። በዚህ ነው የመጣችው። ይሄ ክብሯ ነው። ይሄን ሁሉ የተሰራው ስርዓት በየፈርጁ ብናየው በጣም ሩቅ ነው። ደክመውበታል። ወጥሰው ወርደው ነው የሰሩት። ይሄን ሰርተፊኬት በማስመረቅ ድረስ የናይቅ ገዳማትና ወለ ኢየሱስ በዚያ ደረጃ ነው ያሳየ ነበር። እንዲያውም ቤተ መንግስቱ እየመነነ ንጉስ ይኩኖ አምላክ የበኩር ልጁ አላኒቆስ የተባለው ምን ወጥቶበታል። ምን ነው የወጣው? በጊዜ የነበረው የነዚህ ሁሉ ሊቃውንት የምናኔ ህይወት ልልና እየሳበው ነበረ። በዚህ ውስጥ ካየነው ኢትዮጵያ ማናት ባህሪያዊ ተልኮ በስርዓተ ዓለም በአንድ ትድድር ጠብ የሌላት ሀገር ወዳድ አምልኮት ያለው ህዝብ ነበሩ። በሃይማኖት የማይመስላቸው እንኳን ሲመጣ እየቻሉ ግን አላስወጡም፣ አላባረሩም፣ አልተናኮሩም። ለምን? በቃ በዚህ ደረጃ ነው ኢትዮጵያ መረዳቷ በዚህ ደረጃ ስለሆነ እና ይሄ ሩቅ ማሰብ ይጠይቃል። እዚያ የኢትዮጵያ አእምሮ መሰጠት ይጠይቃል፣ መነካት ይጠይቃል። ራሱ በዚህ ውስጥ ዝም ብሎ በስጋዊ በደማዊ ብቻ ኢትዮጵያ አታወቅ ልንናውም አይረዳም። ውስጥ መሰጠት ይጠይቀናል፣ ፍቅሩ ላይ መግባት ይጠይቀናል። እኛ የምናወራው ስለ ጋራና ስለ ሰንተረር አይደለም። አምልኮት ያላት ትስስሯን ያለቀቀች ነው እና እነዚህ ሁሉ አባቶች ደክመው ወጥተው ወርደው ቀርጸዋታል። ከዚህ በኋላ መልኳ ሁሉ ይሄ ነው የሆነው። ስርዓቷ በሙሉ ስርዓተ ጋብቻዋ፣ ስርዓተ ቀብር፣ ስርዓተ ዓለም፣ ስርዓተ ምናኔዋ፣ ስርዓተ ፍልስፍና አስተዳደሯ፣ ስርዓተ ግብርናዋ መልክ ያለው ግን ምስጢር ያለው ምሳሌ ላስታውሳችሁ። አንድ እንኳን እንደው ብዙ ማያስሄደን ጊዜ ቢሆን ማለት ነው። አንድ እንኳን ብናስታውስ ከዚህ በኋላ ቅርጿ ራሱ እንዲህ ነው የተቀረጸው። አንድ ሰው እንኳን በራሳችን ብናይ ወደ ጋብቻ ዓለም ሲገባ ስጋዊ ይዞ ነው የሚሄደው። የሆነ ሰው ያጫል ይፈልጋል። ከዚያ ካየ በኋላ ምን ያደርጋል? መልእክተኛ ይልካል። ልጆ ለልጅ ብሎ መልእክተኛ ይጠይቃል። ለምን? እግዚአብሔር አብ አስተንፈሰ ወአጼኖ ይረከበ ዘከማቂ ሻ መረመረ እንዳንቺ ያለ አላገኘም፣ ባያገኝ መልአኩን ልኮ ላከ የሚለው ምሳሌ ማለት ነው። ኢትዮጵያ እኮ ጋብቻችን ስብከተ ወንጌል ነው። ጋብቻችን ብስራተ ገብርኤል ነው። መልእክተኛው የቅዱስ ገብርኤል የብስራት ምሳሌ፣ ሙሽሪት የድንግል ማርያም ምሳሌ፣ ሙሽራው የክርስቶስ ምሳሌ አድርገን ነው እንደምንሰብከው እኮ። ይሄን ቅርጽ አስቀምጣ ነው ሄደችው። ሁሉ ነገር ተሰርቶ ያለቀ ሂደት ነው ያለቀው። ተሰርቶ ያለቀ ሂደት ነው ሁሉ የተቀረጸና ይቀጥላል በዚህ መልኩ። ከዚያም በኋላ ስለት ሚዜ፣ የወንድ ሚዜ፣ የሴት ሚዜ ለምን ይደረጋል? 10 ድናግል ያለ የማቴዎስ ወንጌል ህይወቷ ነው። እንዲያውም እኔ በጣም በዚህ በኢትዮጵያ ውስጥ ባህል ያደረግነው ግን የተውነው ግን ጸጋ እግዚአብሔር ያለበት ስጋዌ ነገረ መለኮት። ሙሽራው ከሙሽሪት ቤት ሲሄድ ፍየል አይደለ ላም አይደለ በግ ይሰጣል። ሙሽራው በግ ይይዝና በግ እየሳበ ሄዶ ከዛ ሙሽራው አርዶ አወራዶ ለሚዜ ይመግባል። ስርዓቱ ነው በኢትዮጵያ በገጠሩ በገበሬው አለ። እግዚአብሔር ገጠሩን ያተረፈልን የተመሰገነ ይሁን። በእውነት ከተማ ሳይወጣን ገጠሩን የሰጠን እንዳያልቅ ያደረገን እና ሙሽራው በጉ ተቀብሎ ያንን በግ አርዶ አወራዶ ይመግባል። ለምንድነው በግ የሚሰጡ ታላቸው ገበሬዎች ጠይቁ። እኛ ዮሐንስ ወንጌላዊ ነዋ በጉ ያለው የክርስቶስ ምሳሌ ስለሆነ በግ ተቀብሎ ይሄዳል። ራሱ የሚያርደው ማወራርደው ደግሞ ራሱ ተሰዋይ ስለሆነ የክርስቶስ ምሳሌ ስለሆነ አርዶ ነው የሚመግበው ራሱ።
ይቀጥልና እናቶች ሙሽሪትን ያመሰግናሉ። እንዳላይሽ ደመናው ዙሯል በላይሽ ይላሉ። ለምን? እንዳናይሽ ደመና መንፈስ ቅዱስ ዙሯል በላይሽ፣ ከዚህ በኋላ በልማድ አንስት በዓለም ሴት የለሽም ብለው ድንግል ማርያምን ያሞገሱበት ነው፣ የወደሱበት ነው። የሁሉ ቅርጽ የያዘበት መስከር ነው የተቀመጠው። እኒህ ሁሉ ዝም ብሎ የመጣ ኢትዮጵያ ውስጥ ተራ ባህል የለንም። ተራ ወቅ፣ ተራ ንግግር፣ ተራ ኑሮ፣ ተራ ሂደት የለንም። እያንዳንዱ ጉዳይ ላይ መልክ ያለው ነው። እንዲያውም በተለይ በዚህ በንጉሠ ነገሥት አፄ ኃይለ ሥላሴን አንድ ኢትዮጵያዊ ጋዜጠኛ ጠይቋቸው የሚባል ታሪክ አለ። ኢትዮጵያዊነት እንዴት ያዩታል አለ። ኢትዮጵያዊነት ደግነትም ኩራትም ነው አለ። እንዴት አንድ ሰው ደግም ኩሩም ይሆናል አላቸው። ደንቆት ይሄን ማወቅ ከፈለግ ገጠር ሂድ። ደግነቱ የግርህን ያጥብሃል፣ ያነጥፍልሃል፣ ጠላ ይጠምቅልሃል፣ ወርጎ ያቀርብልሃል፣ ጠቦት በግ ያርድልሃል። ከዚያ ካጠገብ በኋላ ምኝታውን ለቆ ያስተኛል። ይሄ ደግነቱ ነው አለ። ኩራቱ ሳለው ሚስቱን ያላግባብ ካየህበት ደግሞ ምንሽሩን ያነሳብሃል አለ። ኩራቱ ነው። ኢትዮጵያዊነት ደግነትም ኩራትም በአንድ ሰውነት ነው። ኢትዮጵያዊነት ሃይማኖተኝነትም ደግነትም ኩራትም ነው። ደግነትም ያልልና ነው የነበራት። እንዲያውም ይሄንን ለማስታወስ እቴጌ ጣይቱ ሆቴል ቤት ከፍተው የተናገሩትን ማስታወስ ፈልጋለሁ። እቴጌ ጣይቱ ሆቴል ቤት ከፈቱና እንጀራ ገዝታችሁ ብሎ ብለው እንትን አሉ። እንዴ ንግስት ምነካቸው ደግሞ ካለ መስጠት ነው እንጂ ደግሞ ይሸጣል አለ ህዝቡ። እንዴት ይሸጣል? መስጠት ነው እንጂ አለ። አያውቅም እኮ ኢትዮጵያ ህዝብ። ከራው ማብላት ነው ካለ መስጠት ነው። ሌላ ደግሞ እንጀራ ይሸጣል? እንዴት ነውር! ስምንተኛው ሺህ ደረሰ ማለት ነው የሚሉን አባቶቻችን። ህዝቡ አማረረ። ይገርማል። በኋላ ንግስት ከአራዳ ጊዮርጊስ በዓል ሆነና ከበዓሉ ላይ ማስነገር ጀመሩ። ድግስ አለ ግብር እንድታገቡ ብሉ በነፃ አሉ። አሁን ነው ደግ ያደረጉ። እንዲያ ነው ንጉስ ከሆነ አይቀር እንዲህ ነው አለ። እንዲህ ነው የነበረው ስርዓቱ ራሱ። ይሄን አሁን ለዚህኛው ለባለ ስሌቱ ስናወራው ፈጅነት ይለዋል። ፈጅነት ምንድነው? ምንድነው ፈጅነት? ህዝብን የሰጠን የዘከረን ያዋጣን ህዝብ ደግሶ አይዞ በርታ ብሎ መግቦ ስርዓት አስይዞ ተዛምዶ መሄድ ነው። ፈጅነት ምንድነው? ዝክረ ነገር በተባለው መጽሐፋቸው ስለ አፄ ምኒልክ በጻፉት ዝክረ ነገር መጽሐፍ ላይ ንጉሱ ሰንበቴ ቀን የግብር ቀን በተለየ ቀን ይመገቡ ነበር። በራሳቸው የመገቢያ ቦታ ላይ ይመገባሉ። ሰንበቴ ቀን ተራ ነበራቸው። በተራቸው ቀን ጽዋ ይቆጭላሉ። ከማንኛው ጋር ቁጭ ብለው ጽዋቸውን ይጠጣሉ። ሰው ናቸው፣ ንጉስም ናቸው፣ ግን ጽዋ ደግሞ ይጠጣሉ። ከህዝቡ ጋር ተሳትፎ ነበራቸው። እኩል ናቸው። ትናንት ነው ልልና አንዳንድ ሰዎች ትናንት አይነኪዎች፣ ትናንት አድሃሪዎች፣ ትናንት ምናምኖች፣ ትናንት እኮ በቃ ሩቅ ናቸው፣ ህዝቡን ያውቁት እነሱ እየኖሩ ለትናንት ነው። ትናንት እኮ ህዝብ ጋር ነው የነበሩት። ትናንት እኮ ህዝብን ነው ያገለግሉ የነበሩት። ትናንት እኮ ህዝብ ያገኛቸዋል እንዴ! በብዙ አጥር የታጠሩ አይደሉም። ይሄን አለመረዳት የሚያመጣው ነውና ወደ ላይ ታሪክ ስመለስ እንግዲህ የነ አራት ወላዲ አላፎች ከዚያ የነ ሰይፈ አረድ የነ ንጉስ ዳዊት አዋጅ የአፄ ገብረ ዘርዓ ያዕቆብ አዋጅ። እኔ አፄ ዘርዓ ያዕቆብ አዋጅ ተናግሬ ልጨርሰው ብዙ ስለሆነ አፄ ዘርዓ ያዕቆብ ለ15 ዓመት ኢትዮጵያ ውስጥ ትምህርት አስተምሯል። ሁሉም ኢትዮጵያዊ እንዲማር ከ15 ዓመት በኋላ አንድ አዋጅ አወጁ። ኢትዮጵያ ውስጥ ፊደል አበላሽቶ የሚጽፍ ካለ እጁ እንዲቆረጥ አውጆ ነበር። ለምን ነው? የትምህርት ጥራት ማለት ይሄ እኮ ነው ወንድሜ። የትምህርት ጥራት ማለት ይሄ ነው። ፊደል ሳያሳውቅ አሁን የትምህርት ጥራት ይባላል እንዴ? ይሄ ነው። 15 ዓመት ቀርጸው አስተምረው ሊቃውንቱ አሰብልፈው ቁምጹ ፊደል ቀርጾ እንዲማር አድርገው ከጨረሱ በኋላ ፊደል የሚያበላሽ እቀጣለሁ አለ። የትምህርት ጥራት ስለሆነ ማለት ነው። ዛሬ ደርሰን ብንለው የት ሊሆን ይችላል? የሰራነው ህንጻ ሳምንት ሳይቆይ የሰራነው ይፈርሳል። የትምህርት ጥራት ይሄ ነው። የሰራነው መንገድ ገና ሳንጨርሰው ፈርሶ እናገኘዋለን። ጥራቱ ይሄ ነው። ትውልድ፣ ታሪክ፣ ሀገር ምን የማይሰማው ይሆናል ማለት ነው። ይሄን ልተው እንዲሁ እንዲህ አይነት ነው የነበራችሁ። ንጉስ ዳዊትም ይታወቃል። ንጉስ ዳዊት የክርስቶስን መስቀል ማስመጣት እንግዲህ ታውቃላችሁ። አፄ ዳዊት የግብጽ ሱልጣን የግብጽ ያሉ ክርስቲያኖችን መከራ ሲያሳያቸው አፄ ዳዊት ሂደዋል። ከዚያ ተመልሰው ሲመጡ የግብጽ ክርስቲያኖች 12000 ወቄት ያለ እጅ መንሻ ተቀበለን ብለው እንዴ እኔ ወርቅና ብር ዳነው ቢያ ወርቅ ምን ያደርጋል? ወርቅ ብር አለን እኛ እንሰራለን አሉ። እንበረራቸው አይደለም ያሉ እንሰራለን አሉና ምን አሉ። ከዚያ በኋላ ግን ጥያቄ ጠየቁት። የጌታዬን መስቀል ጥያቄ ራሱ ያውቃሉ። ኢትዮጵያ ልመና ያውቃሉ። የጌታዬን መስቀል
ሌላስ አጽመ ቅዱሳንን የነ ቅዱስ ጊዮርጊስን አጽም እነዚህ ነው የምፈልገዋል። የሚገርመው ኢትዮጵያን ታሪክ ስናይ ሶስተኛው ክፍለ ዘመን ስናይ አራተኛው ክፍለ ዘመን ስናይ ቅዱሳን ራሳቸው በአካል ይመጡ ነበር። 14ኛው ክፍለ ዘመን ስናይ ደግሞ በአካል ቅዱሳን ሲያልቁባቸው አጽማቸውን ያፈልሱት ነበር፣ ወደ ኢትዮጵያ ያፈልሱት ነበር። ከዚያ የክርስቶስን መስቀል አስመጡ፣ አጽመ ቅዱሳንን በጣም በየቦታው አስመጡ። ከዚያ በኋላ ምን አዋጅ ነገሩ? አባ ጊዮርጊስ ዘጋስጫ በጊዜው ነበሩና የአርጋኖን መጽሐፍ አይተው የእመቤታችን ጣይም በፍቅር ውስጣቸው በፍቅራቸው ፍቅሯ ውስጣቸው ሲያደር ምን አሉ? የኢትዮጵያ ሕዝብ አዋጅ አስነገሩ። አዋጅ አዋጅ! የኢትዮጵያ ሕዝብ ድንግል ማርያም ሚል ስታገኝ በወርቅ ቀለም ጻፍልኝ፣ ካነሰ ምን እሰጥሃለሁ ሚል ነበር ንጉሱ የጻፈው። ይሄ ነው ሃይማኖትም ያለው ሰጣለሁ የሚል ይሄ ነው የንጉሱ የነበረ እና በዚህ ውስጥ ነው ልልናችን ትናንት የመጣንበት መንገድ ይሄ ነው። ህዝብንም አይጎዳም፣ ማንንም ያላገለለ እውነት ይሆን ስለ እውነት ስለ እግዚአብሔር የሚኖርበት ነው። በማንም ላይ ጫና ያልሆነ ፍቅር ይሆን እየቻሉ ግን ያኖሩ ናቸው። ይሄ ሁሉ ምንድነው ምክንያቱ ካላችሁኝ፣ ምክንያቱ ይሄ ነው። የኢትዮጵያ የአክሱሙን ውረድ፣ የጣና ቂርቆስ ሊቀ ካህናት፣ የሐይቁ አቃቤ ሰዓት፣ የደብረ ሊባኖሱ እጨጌ፣ የመርጦ ለማርያሙ ርዕሰ ርዑሳን፣ የአርቶ ርዕሰ ማርያሙ ደግሞ ርግብ ዘመክብ፣ የተደባ ማርያሙ ፓትርያርክ፣ እነዚህ አባቶች ንውራነ እዶች ገዳማውያን መነኮሳት ከመጡ በኋላ ተሰብስበው ሀገር ላይ መሪ የሚሆነውን ያቀርቡና አስተምረው ሲጨርሱ ጸሎት አድርገው ሥርዓተ ቅዳሴ አድርሰው ቅባሜሮን ቀብተው በእጁ ላይ ቀለበት ያደርጉለታል። ለምን? ጋብቻ ሀገርን አጋብተናል፣ ትዳርህ ናት ያሉት እኮ ነው። ሚስትህ ናት። ሚስት ባል ሚስቱን ወጥቶ ወርዶ እንደሚመግብ ሰነፈች ደረቀች ብሎ እንደማይተው ሀገር ደህየች አትልም፣ ሚስትህ ናት የሚሉ ነበሩ። እንዲያርገው ነው የሚያጋቡት። አሁን ባይድ ምራቡ ነው የሚያጋባንኛል ሀገር ጋር። የሀገር ሽማግሌም አያጋባንም፣ ታሪክም አያጋባንም፣ ትውፊትም አያጋባንም፣ ሀገራዊነትም አያጋባንም። ሌሎቹ ባጋቡን ነው ሀገርን ሚስት የምናደርገው። እንደዛ ነው። እንዲያርገው ነው ቅርጽ ያስቀምጡ የነበረው። ከዚያ በኋላ ያለው እንግዲህ 15ኛው ክፍለ ዘመን የግራኝ ዘመን ነው ታሪኩ የምናየው። ከዚያ በኋላ 400 ዓመት የግራኝ ዘመን ታሪኩ ስለሚታወቅ ብዙ መድገም አያስፈልገኝም። የ15 ዓመት ወረራ ነው። ከዚያ በኋላ ብዙ ተቀይሯል። ከ15 ዓመት በኋላ የሚስዮናውያን ተልእኮ ነው ውስጥ ለውስጥ 400 ዓመት ነው ኢትዮጵያ የደቀቀችው። ይሄ የድቀት ዘመናችን 400 ዓመት ሚስዮናውያን በአምልኮት ስም መጥተዋል። ኢትዮጵያ አምልኮት አለው ሃይማኝ ነው፣ በሃይማኖት መጥተዋል። ለጥናት በሚል ደረጃ ደግሞ እናጠናለን የኢትዮጵያን ታሪክ ያሉ ደግሞ በጥናት አንዳንዶች ታላቁ ተመራማሪ ጀምስ ብሩዝ እና ምናምን ተመራማሪዎች አባይን ለማጥናት የመጡት ያጠኑትን ሲነግሩን አባይ መጥቶ 31 መጽሐፍ ሰርቆ ሲሄድ ለምንድን ያነገሩን እንዴ? ተመራመረ ከሚሉን በኋላ የሰረቀን ለምንድን አይነግሩንም? ዝም ዳርዳሩን ነው የሚነግሩን። ሚስዮናውያን መጥተው እንዲያርጉ ሚስዮናውያን መጥተው ምንድን ያደረጉት? አሽልከው ያሉን ንብረቶች እያንዳንዱን አይደለም እንደወሰዱብን፣ በሃይማኖት አጋጩን፣ በጎሳ አጋጩን፣ መንደርተኞች አስተማሩን፣ ስራ መስራትን አስቆሙን፣ እጅ እንድናይ ያደረጉን፣ ነፍጥ እንስጣችሁ መሳሪያ እንስጣችሁ በቃ እኛ ተቀመጡ እንዲህ ያደረጉ በመሳፍንት አከፋፈሉን። ኢትዮጵያን የቅርቃ ስጋ አደረጓት። በዚህ መልኩ ነው የቀረጹልን ብዙ። ቤተመንግስቱ ከቤተ ክህነቱ እንዲበላላ እንዲራራቅ አደረጉ። ይሄዳሉ፣ ይመክራሉ። የሮማ መንግስት አንተን ይወድሃል እያሉ በቃ ያጋጭታል። ያልሰሩን ምን አለ? ደግሞ ይቀጥሉና ደግሞ ሲነቃ ለምን መጣችሁ? ወንጌል ልናስተምር ይላል። ሽፋኑ ወንጌል ነው፣ ግን ስለላ ነው ሲሰራ ይኖረው ያን ሁሉ መስመር። ሽመና እንሰራ ነበር። ሽመና ስራችንን እኛ እናምጣላችሁ፣ የእናንተ ትክክል አይደለም። እኛ ሸማኔ እያል ፋቂ እያል የሆነ ቀጥቃጭ እያል ተለያየን። ቆዳ ማዘጋጀት መፋቂ ሊቃውንቱ ስራ ነበረ። ብራና ቀርጾ አዘጋጅቶ ፍቆ ማስቀመጥ ነበር። በምን ቅርጽ እንደቀረጹን ሁሉ ሳናቀው ጠላን። ዘመነ መሳፍንትን ወለዱልን እያደገ ሲሄድ በኋላም እንኳን በጎንደር ዘመነ መንግስት ናጼ ኢያሱ ናጼ ኢያሱ ናቤቶ ፋሲል ወጥተው ወርደው ንጉስ ገላውዲዮስ ሌሎችም ነገስታቱም ሀገርም ሃይማኖትም ያላቸው ወጥተው ወርደው ደክመው ጥቂት ብቅ ያደረጓት ነበረች። በአፄ ዮሐንስ ጊዜ ደርቦች መጥተው አጠፉት።
በቴዎድሮስ ጊዜ ደግሞ ብቅ ያለ ነገር ነበረ። ያው የናፒየር ሰራዊት መጣ አጠፋ። 500 የተመረጠ መጽሐፍ ይዞ ሄደ። ለምርምር የተዘጋጀውን መጽሐፍ አጼ ቴዎድሮስ ያዘጋጁትን አጼ ቴዎድሮስ ይታወቃል እንግዲህ መቅደላ ላይ ያስቀመጡት ሊቃውንቱ ሰበሰቡ፣ መጽሐፉንም ሰበሰቡ፣ ተርጉምና ተመራመሩ። እኒህ ሰዎች ከተመራመሩ ብዙዎች ንጉስ ቴዎድሮስ የእንግሊዛውያንን ስላሰራቸው ነው፣ እንደዚህ አይደለም። ይሄ ሽፋኑ ነው። ይሄ ጉዳዩ የኢትዮጵያ የአፍሪካ እድገት ነው። ይሄ ሰውዬ መጽሐፍ አውጥተው መመራመር ከጀመሩ፣ ሊቃውንቱ ከመጡ መድኃኒት መመራመር ከጀመሩ፣ መድኃኒቱ ካዘመኑ፣ ስነ ጽሁፋቸው ካዘመኑ፣ እኒህ ሰዎች ግብርናቸውን ካዘመኑ፣ ፈንጅ ከሰሩ፣ ብረታ ብረት መሬት እያቀለጡ ከሰሩ እኒህ ሰዎች ከማንም ጥግ አይዙም። ስለዚህ ጭንቅ ነው ለነሱ። ስለዚህ መጡ፣ የንጉስ ቴዎድሮስ መስዋዕት ሆኑ። ከዚያ በኋላ ከ500 በላይ የነበሩ ብራና መጽሐፎችን ወሰዱብን። ለኛ ገድልና ድርሳን ጥለው ነው። ያ የሚከፋን ባይሆንም ማለት ነው። ፍልስፍናችን አጠፉት። እኛ የሚነገረን ላይ ነው፣ የሰረቁት አይነገረንም። በጎንደር የነበረው በደርቡሽ አጣ ነው። በቴዎድሮስ ሲሰበሰቡ ደግሞ ይታወቃል፣ በእንግሊዞች አጣ ነው። እንደገና ደግሞ ቀጥሎ ደግሞ አዳላዊ ደግሞ ጦርነት ነበር፣ በሱ አጣ ነው። ከዚያ ደግሞ ውስጥ ለውስጥ ወረራዎች ነበሩ፣ ያስነሳሉ። ጆይስቶች አሉ፣ ግብጾች አሉ። በዚያ መልኩ እየወረሩ አሳጡ። ከዚያ ሲቀጥል እንግዲህ ጣሊያን ደግሞ አይና ፍጠው ጥርስ አግጠው መጡ። አባቶቻችን እሱን መለሱት፣ ዝም ብሎ አልመለሱትም። አድዋ ስላሴ፣ አድዋ መድኃኔዓለም፣ አድዋ ሚካኤል ላይ ቅዳሴ ነበረ። ታሪኩ ስለሚታወቅ ማለት ነው። ቅዳሴ ነበረ። በቅዳሴው ጧት 11 ሰዓት ከቅዳሴ ወጡ። ከቅዳሴ እንደወጡ ካህናቱ ተሰልፈው መስቀል ይዘው ነበረ። እግዚአብሔር ይፍታ እያለ ይባርካሉ። ጀግናው ይሄድና ስጋው ደሙን ተቀብሎ መጣሁን የክርስቶስ ባሪያ እያለ ግድል አደረገው። ኃይለ እግዚአብሔር ነበረ። ከዚህ በኋላ ሁለንተናችን የጠፋ ይመስለኛል። ቁጥር 1 እናውቅ የነበረን ይሄ ማዋቂያችንን ስሌቱን ይሄ የእውቀት አይምሮ ሀገር በቀል ሰንሰለት ያለው ዘመናትን የተሻገረ የእውቀት ሽግግር ያለው ሰንሰለታዊ ዕውቀቱን እንድንጠራው አደረጉ። ደግሞ ለሆነ ተቋም እንድንሰጠው አደረጉ። ለሃይማኖት ለኦርቶዶክስ ተዋሕዶ ሰጥተን እንድንጠራው አደረጉ። በሀገር ደረጃ አብነት ትምህርት ቤት ሰንሰለታዊ ዕውቀት፣ ሀገር በቀል ፍልስፍና፣ የኢትዮጵያን አሻራ ትናንት የነበረው በሙሉ እንዲጠላ አደረገ። ደግሞ እንዳያውቅ ደግሞ ዕውቀቱ ራሱ ግድብ እንዲሆን በሰጡ ልክ እንኳን ማሰብ ማይችል እንዲሆን የተሰራ መንገድ ተሰጠው። ያንም እንኳን ቢሆን 40 ዘመን የነበረው ኢትዮጵያውያን ብዙ ቅኔውንም ብኑንም እያደረጉ ፉከራውንም እያደረጉ ቆዩ። ሚስዮናውያን መጡ። ከዚያ በ1912 ከዚያ በወንጌል ስም በምን ስም በ1927 እየቀጠለ አሁንም ወንጌል በማስተማር ስም ውስጥ ለውስጥ ግን ኢትዮጵያን እና አባ ማስያስ የሚባሉ ሰዎች ውስጥ ለውስጥ ሲሰልሏት ሲያምሷት መጡ። 15 ዓመት ጣሊያን እንደገና ወረረ። 5000 ገዳማት አቃጠሉ፣ የተረፋቸውን ማለት ነው። አጥንተው ሲቀጥሉ ነገ እንዳንነሳ 5000 ገዳማ አቃጥለው ነው ይሄዱ ነገ እንዳንነሳ። ከዚያ በኋላ ሁሉ ቅርጽ ተቀየረ። ከዚህ በኋላ ያለውን እንግዲህ አዲስ ጉዳይ ስላልሆነ ውድቀቶች ሁሉ ጀመሩ። ትናንትን ማወቅ ርኩሰት፣ ስለንትናንት ማውራት ርኩሰት፣ ስለንትናንት መጻፍ በቃ የድሮ ስርዓት ናፋቂነት፣ አለመሻሻል፣ ትናንትን ማስተማር ምናምንነት ሆኖ ትናንት እንዲጠላ የመርገም ጨርቅ አደረጉት። ደግሞ ከዚያ በኋላ ያለው የተሰበርነው እዚህ ላይ ነው። ዋና የተሰበርነው ከ1950ዎቹ በኋላ ከታሳስ ግርግር በኋላ ታሳስ ግርግርም ዝም ብሎ የመጣ አይደለም። የራሳቸው አሉ ተልኮ የወሰዱ ሰዎች አሉ ውጭ ላይ ያሉ። ከዚያ በኋላ ተሰበር። እያንዳንዱ ጉዳዮች ህዝብ እንደ ህዝብ በሰላም በፍቅር በአንድነት በታሪክ አንድ የሚያደርገው ጉዳይ እንዳይኖር በጎሳ በመንደር በውሃ በሸንተረ በጎጥ ከፍሎ ሃይማኖቱ ራሱ እንዳያስተማምነው ካድሪ ሃይማኖተኛ ፈጥሮ በካድሪ ሃይማኖተኛ ሃይማኖትን ማስጠላት። በእነዚህ ሁሉ ተቀርጸን ነው የመጣ ነው። ትናንት እንዲነበርነ ውድቀታችንና ስብራታችን እዚህ ላይ የጀመረ ይመስለኛል ነውም ደግሞ ማለት ነው። እና በወበረር እንዲያርገን ካየነው ብዙ ሂደቶች አሉ። ወደ ላይ ሩቅ እንድናይ ይጠበቃል። ትናንት የሌለው ዛሬ የለውም። እንግዲህ ትናንትን የማያቀሰው ነገ አቅጣጫ የለውም። ምንድነው አባቶቻችን የሚሉት? ትናንት የአባቶቻችን የዛሬው ምርት ነው፣ የዛሬው ደግሞ ለነገ ዘር ምርትም ነው። ትናንት ስለሰሩ ነው ዛሬ ምርት ያለን። ዛሬ እኮ ትንሽ እንዳንበጠስ ሰንሰለት ያዘችን የትናንት ነው አለ እንጂ ዛሬ እኮ አንድ አድራጊ ስላለ እኮ አይደለም። ትናንት ነው ይዞን ነው። ብዙዎች አያውቁትም።
ጥላቻው ስላላቸው መስማት አይፈልጉም። ግን ትናንት አለቅ ብሎ ነው ያዛት ሀገሪቷ እንዳትበጠስ እንዳይበላላ እንዳይነታረክ ጥቂት ያዛት እኔ ለኦርቶዶክሳውያን የምነግረው በጣም ማሳሰብ የምፈልገው ጉዳይ አለ። ማሳሰብ የምፈልገው ጉዳይ ላይ እውነት ከትናንት ነው ያጣ ነው ምንድነው? እውነት ትናንት ያልነበረን ምንድነው? ከትናንት የተሻለ ዛሬ ምንድነው ያወቅነው? ትናንት ለምንድነው የጠላ ነው? ለመጥላታችን ምክንያት አለን ወይ? ትናንትን ስንጠላ በእርግጥ አማራጭ ይዘን ነው? ምንድነው ያስጠላል? ራሱ ስለ ትናንት እንዳናውቅ ያደረገን ምንድነው? እነዚህን ሁሉ እንድንጠይቅ በጣም አደራ ላለሁኝ በእነዚህ ሂደቶች በሙሉ እና ያበዛው ይመስለኛል ሐሳቤን መምህር በዚህ ላቆም ይመስለኛል እና ስለ ትናንት እንዲያነበርን ዛሬ ደግሞ ስብራታችን ደርሰናል። ከዚህ ቀጥሎ ያለው ለመናገርም ሁሉ ብዙ እኔ እንትን አይለኝም ያንስብኛል ራሱ። አይ በእውነት በጣም የሚገርም ነው። የተወደዳችሁ የጽዋ ቤተሰቦች ያው ሁሉም እንደሚያዳምጡት በስር ከስር ሐሳባቸውን እየሰማሁ ነበረ። እጅግ በጣም ሰናይ የነበረ ገለጻ ነው። እንግዲህ ኢትዮጵያን የ6000 ዓመት ኢትዮጵያን በ2 ሰዓት ነው አምጥተው እጃችን ላይ ያኖሩልን እና በጣም 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 ግሩም ነበር። እግዚአብሔር ቃለ ሕይወት ያሰማልን። መጋቤ ብሉይ ወሐዲስ የኔታ ገብረመድህን እጅግ በጣም በሚገርም ሁኔታ ነው ስለ ኢትዮጵያ ክብርና ልዕልና ኢትዮጵያን ብኩርና በልዩ ቋንቋ ነው ሲገልጹልን የቆዩት። እንግዲህ ረጅም ሰዓት ስለመሆኑ እንኳን አሁን ነው ትዝ ያለኝ። እኔ አሁን 2 ሰዓት ሊሆን 5 ደቂቃ ነው የቀረው። በጣም ይገርማል። እና ግን 30 ደቂቃም የተቀመጥን አልመሰለንም ብዙዎቻችን። ግሩም ነው። በጣም በጣም እድሜ ይስጥልን ያቆይልን። የውድቀቱንም ሆነ ሌላ ጉዳዮች በሌላ ጊዜ የምንመለስባቸው እንደሚሆን ተስፋ አደርጋለሁ። ምክንያቱም ውድቀታችንን ካላወቅን ተመልሰን መውጣትም አንችልም። ለአንዳንዱ ሰው ውድቀቱም ልዕልናው ሊመስለው ይችላል። እታች ወርዶ እያንቧቸ ጭቃው ላይ እየተንከባለለ አይ እኔ ልዕልና ላይ ነው ያለሁት ከፍታ ላይ ነኝ እያለ ሊያስብ ይችላልና ያም አለመሆኑን እንዴት መጀመሪያ እንግዲህ ትናንትናን በደንብ አይተናታል። በደንብ ያው በቂም ባይሆን ግን ሊገባን በሚችል ደረጃ ተገልጾልናል። ስለ ዛሬን ደግሞ ዳሰን ነገ ደግሞ ወዴት እንሂድ የሚለውን ለማመልከት በጣም አስፈላጊ ሲሆን በእውነቱ መጋቤ ብሉይ ወሐዲስ የኔታ ገብረመድህን ከፍኖተ ሰላም ይህን የመሰለ እጅግ ማርማር የሚል ቃል ለጽዋ ቤተሰቦች ስላቀረቡልን በጣም እጅግ አድርጌ ነው የማመሰግነው። ምናልባትም በሰንበት ያው ብዙ ሰው ወዲያ ወዲህ ይናጠባል፣ ብዙ ጉዳይ አለበት እና ሌላ ቀን ባዘቦቱ አድርገን ተመልሰው ጽዋን እንዲጎበኙ ከወዲሁ ግብዣ እያቀረብኩኝ ምናልባት ቅዳሜም ሊሆን ይችላል፣ አልበለዛ በአዘቦት ቀን እንደሚመቸው ተመካክረን እንግዲህ ቤተኛ እንግዲህ ጽዋ ማለት ማህበር ከገቡ መውጣት የለም። ያው ቅድም የቅዱሳኑን የነ ማህበረ አሃውን ታሪክ ሲነግሩን በቃ አንዱ ጥሪ ሲደረግለት ሁሉም በዛው እንዳሸለቡት 753 ሁሉ ጽዋም እንደዛ ነው። ከተገባ አይወጣም ማለት ነው። ወይ አብሮ መኖር ነው ወይ አብሮ መሞት ነው። እንግዲህ በጽዋና እጅግ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። ከዚህ በላይ ምናልባት እንደ መውጫ የሚያስተላልፉት 2-3 ቃል ካለ እሱን ሰምተን እናጠናቀቃለን መርሃ ግብራችንን። እንግዲህ ሐሳቤን የተናገርሁ ይመስለኛል። ወደታች ያለው ስለማያልቅም አያስጀምርም ሰፊም ስለሚሆን ለሁላችን እንደ መልእክት የሚሆነን እናንብ። ታሪክ ከሌለን እንናዳለን። ሁሉም ነው የሚያፍሰንና ታሪክ ብናነብ ጥሩ ነው። ግን ጭንቀቴ ምንድነው የምናነበው ታሪክ የሚለው ነው። የማንን ታሪክ ነው የምናነበው? ያ የምናነበው አለ ወይ? እውነት ከሴራ የጸዳ ጽሑፍ እናገኛለን ወይ የሚለው እሱ ጭንቀት ነውና
አፈላልገን የእኛን ታሪኮችን የኢትዮጵያን የልዕልና ታሪክ ማንበብ እንድንችል አንዱ የዛሬ እንደ አንድ ስራ አድርገን እንድንወስደው የትናንትን ማወቅ የምንችልበትን መንገድ እንድናመቻቹላችን እንድናይ ነው መልእክት የሚሆነው ማለት ነው። ሰናይ በጣም ነው የማመሰግነው መምህር። እድሜ ይስጥልኝ፣ ቃለ ሕይወት ያሰማልን። መንገድ ቆይተው ድካም ላይ ነው አሁን እዚህ ውስጥ ገብተው እሳት ላይ የተጣዱት። እነሱ ያው መቼስ አይከብዳቸውም ሁልጊዜም እንደዚሁ ስለሆነ በድካሞ ላይ ሁሉ ጸጋ በረከት ስላካፈሉን በጣም ነው የማመሰግነው። አሁን ለእርስዎ ፈቅደናል። እኔ ትንሽ ቤተሰቡን አነጋግራለሁ። እድሜ ይስጥልኝ፣ ደህና ይሁኑ፣ በቸር ያገናኘን። አሜን። የተወደዳችሁ የጽዋ ቤተሰቦች እንግዲህ በጣም ግሩም ጊዜ እንደነበረን ሁላችሁም የገለጻችሁት ነው። በደንብ ተረድቻለሁ፣ ስሜታችሁን አንብቤያለሁ። እንግዲህ በሌላ ጊዜ መምህርን ይዘናቸው እንመለሳለን። የብዙዎቻችሁ ጥያቄ እንደዛ ነው። በድጋሚ ይምጡ፣ በድጋሚ ይምጡ፣ በድጋሚ ይምጡ የሚል ነው አብዛኛው ሰው የጠየቀው። አዎ በድጋሚ እንዲመጡ እናደርጋለን። እግዚአብሔር ይስጥልን። በጣም በጣም ማርማር የሚል በጣም ማርማር የሚል ቃለ እግዚአብሔር የኢትዮጵያን ታሪክ በልዩ ሁኔታ ነው በእውነት ያስቀመጡልን። ይሄ ደግሞ በቃ እንደው ነፍስ ያጠፋል። ይገርማችኋል። በቃ ልብ ይቆጣጠራል፣ አእምሮን ይገዛል። ጆሮ ሌላ አይሰማም፣ ዓይን ሌላ አያይም፣ አንደበትም አይናገርም። ምን አይነት እግዚአብሔር መቼስ ሲባርክ ሲቀድስ እንደዚህ ነው። ስጦታው ከእግዚአብሔር ስለሆነ ነው። በጣም ነው የምናመሰግነው። እንግዲህ እንደምታዩት ዛሬ ምን ነው ድርቅ መታችሁ? የጽዋ ቤተሰቦች በደህና ነው? ምን ነው ድርቅ መጣ? ምን ነው ጽዋን ረሳችኋት? በእርግጥ መጀመሪያ አካባቢ የተወሰኑ የጽዋ ቤተሰቦች ስማቸውን ባሊዝም ስጦታ ልከዋል። እንደውም አንዱ መልካም ልደት የሚል ሁሉ ጽሑፍ እንደነበረው አይቻለው። አንዳቸው ያበረከቱት ስጦታ ገና ነው። እኔ በዋዜማው ልደት እንግዲህ አይከበርም እንደምታውቁት። እኔ በ29 ነው የኔ ልደት፣ የካቲት 29 ነው። ከሆነም ነገ ነው። ነገ የአብይ ጾም መግቢያ ነው። ነገ እንግዲህ ታላቅ ቀን ነው። ስለዚህ የኔ ልደትና የአብይ ጾም መግባት እንግዲህ ተገጣጥሟል። በጾም ነው የምናከብረው ልደታችንን። እግዚአብሔር ይመስገን። በጣም በጣም ደስ ይላል። እንግዲህ የተወደዳችሁ የጽዋ ቤተሰቦች ረጅም ጊዜ ቆይታችሁ ብዙ ሀሳቦችን ስትጽፉ አይቻለሁ። ዛሬ በደንብ ነው ጽሁፎቻችሁን ስከታተል የነበረው። ምክንያቱም በዚህም መምህር በጣም እንደው ግሩም አድርገው ነው ተቆጣጥረውን የነበረው ብዙዎቻችንን እና እናንተም ብዙ በደስታ በሐሴት ሀሳቦቻችሁ የሚገርሙ ሀሳቦች ሲነሱ እዛ ላይ የገባችሁ በደንብ አድርጋችሁ ሀሳብ ስትሰጡ አስተያየቶቻችሁን እያነበብኩ ነበር። በጣም ነው የምናመሰግነው። እንግዲህ ዛሬ ቅበላ ማለት ያው እንግዲህ ጾም መቀበል ማለት ነው እንጂ ቅበላ ማለት ዝም ብሎ እስኪፈነዱ መብላት አይደለም። እና እግዚአብሔር ከመባሊቱን ቀነስ አድርገን ለጾም እንደውም መዘጋጀት ነው ያለብን እንጂ እንደው እስክንፈነዳ እንዳንበላ አደራችሁን። ስለዚህ በጣም በጣም አመሰግናለሁ። ነገ እንግዲህ በተመሳሳይ መርሃ ግብር እስከምንገናኝ ድረስ እንግዲህ የክብረ ቅዱሳን ትምህርታችን እንግዳ ስለተገኙ ነው ዛሬ ያልተከናወነው። ክብረ ቅዱሳን ቀጣዩ ክፍል ምናልባት ነገ ሊቀርብ ይችላል፣ እንደ ሁኔታው ነው። ለማንኛውም ትከታተላላችሁ። በዛ እንግዲህ ነገ እንገናኛለን። ነገን ያላችሁ ትናንትናም ከሁለተኛ ዙር በተደረገው ውይይት በጣም በጣም እውቀት ጠገብ የሆነ ውይይት ነበር ያደረግነው። በሀገራችን የዲፕሎማሲ እና የውስጥ አሰላለፍ ጉዳይ ላይ በጣም የሚገርም ሀሳቦች የተነሱበት ውይይት ነው ያደረግነው። ብዙዎቹ ሰዎች የተሳተፉት አይመስለኝም፣ እናንተ ግን የመጣችሁ ይመስለኛል። ስለዚህ በጣም እውነት ለመናገር በቻላችሁት መጠን ብትከታተሉት። የዛሬው በጣም ልዩ ነው። ይሄ በጣም ሰው ቢያዳምጠው ቢሰማው በጣም ደስ ይለኛል። የትላንትናውም እንደዚሁ ስለ ሀገር የምናስብ ስለ ኢትዮጵያ የምናስብ ከሆነ በጣም ወርቅ የሆኑ ሀሳቦች ናቸው ሲነሱ የነበሩት። ስለዚህ እነሱንም እንድትሳተፉ በጣም አድርጌ አሳስባችኋለሁ። እንግዲህ አምላከ ቅዱሳን እግዚአብሔር የነገ ሰው ይበለን። በሉ እንግዲህ
እንሰነባበት። ትላንት የማሆይ ባለም ምርቃት አልተሰማም ነበር እና በዚህም ቅሬታ ያቀረባችሁ ሰዎች አላችሁ አውቄያለሁ። ዛሬ በማሆይ ባለም ምርቃት እሰናበታችኋለሁ። እማሆይ ባለም መንግስቱ ልጆቻቸውን ሲመርቁ እንዲህ ይላሉ። ልጆቼ ጠላታችሁን ዓይኑን ጨለማ ጉልበቱን ቄጤማ ያድርግላችሁ። ሀብታችሁን ጣና እድሜያችሁን ጎዳና ያድርግላችሁ። እንደ ችብሃ ያለምልማችሁ እንደ ዋርካ ያስፋችሁ ይላሉ። እኛም አሜን እንላለን። አምላከ ቅዱሳን እግዚአብሔር እንደ ችብሃ ያለምልመን፣ እንደ ዋርካ ያስፋን። ስንሰፋ ጥላ እንሆናለን። ስንሰፋ መጠጊያ እንሆናለን። ስንሰፋ የወፎችም የአሞሮችም መጠጊያ እንሆናለን። ለአካባቢው ልምላሜ እንሆናለን። ለደከማቸው ማረፊያ እንሆናለን። ጥላችን ያሳርፋል። ጥላችን ሰላም ይሰጣል። ውበት መልካችን ላይን ማረፊያ ይሆናል። ለጥላችን ለጉልበት ማረፊያ ማጠፊያ፣ ለዓይናችን ደግሞ ቅጠላችን ዘርፈፍ ብሎ ተንሰራፍቶ ለምልሞ አካባቢውን አጸዳድቶ እጅግ ውብ ይሆናል። በእውነቱ እንደ ዋርካ ያስፋችሁ። በጣም ይገርማል። ልምላሜው በስሩ በዙሪያው ያ ይሆናል። እንግዲህ እግዚአብሔር አምላክ በረድኤት በቸርነት ይጠብቀን። በቸርነቱ እንግዲህ ደግሞ የነገ ሰው ይበለን። ደህና ሁኑ። በመላው ዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲሁም ኢትዮጵያውያን በሙሉ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያል የከበረ መንፈሳዊ ሰላምታችንን እናቀርባለን። ይህ ጽዋ ቲዩብ ነው። ጽዋ ቲዩብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርተ ሃይማኖት፣ ቀኖና፣ ትውፊት፣ ታሪክ፣ አስተዳደርና ወቅታዊ ጉዳዮች በሰፊው የሚተነተኑበት መድረካችን ነው። ጽዋ ቲዩብ ስለ ታላቋ ኢትዮጵያ በአንድነት በፖለቲካዊ፣ በማህበራዊ፣ በኢኮኖሚያዊ ጉዳዮች የምንመክርበት የጋራ ማዕዳችን ነው። ጽዋ ቲዩብ የሁላችን ነው። ኑ ጽዋ ቲዩብን ሰብስክራይብ በማድረግ ኢትዮጵያን ወደ ቀደመ ክብሯ ለመመለስ የምናደርገውን ርብርብ ያግዙ። ጽዋ ቲዩብ ለሁላችን